يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون. بسم الله الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. በመጀመሪያ ደረጃ ይህን ስብስባችንን የተባረከና የቅያም ቀን ይጠቅመን ይመሰክርልን አላህ ያደርግልን። ከተከበሩ ከአላህ ቤቶች መሃል በአንዱ ላይ ተሰብስቦ መቀመጥ መማማር ካወቁበትና ከነየቱ ወደ አላህ ተባረከ ወተዓላ ከሚያቃርቡና የቅያም ቀን ሸፋዓ ሊሆኑን በሕይወትህ በዕድሜህ ምን ሰርተሃል ምን ሰርተሻል ብንባል ዲኔን ለመማር ብዙ ነገሮችን ትቼ ታድሜያለሁ ተቀምጫለሁ ማለት የምንችልበት አጋጣሚና እድል። ነገር ግን ብዙ ጊዜ ንያ ያንሰናል። መስጂድ ሲቀመጡ ከመጥፎ ቦታ ለመራቅ የአላህን ቤት ለማድመቅ ለማሞቅ ዒልም ለመማር አወል ሶፍ ለማግኘት ከዛም ከፍ ሲል ኢዕቲካፍ ለማድረግ ብለን ብዙ ንያዎችን አቅደንና አካተን መስጂድ ማሳለፍ እንችላለን። ይሄ እውቀት ካለን ነው ንያ ካለን። ነገር ግን በጣም በሚያሳዝን ሁኔታ መስጂድ ለምን እንደሚመጡ ማያውቁ ሰዎች አሉ። የት እንዳሉ ማያውቁ ሰዎች አሉ። የመስጂድን ክብር ካልጠበቅን መስጂድ የመሄድን ዓላማ ካላወቅን መስጂድም እንቀመጥ ሌላ የንግድ አዳራሽም ላይ እንቀመጥ ያው ነው የሚሆነው። ከመስጂድ አደቦች አንዱ መስጂድ ሲገባ ኢዕቲካፍ መነየት ሱና። ጠዋት የገባ ሰው 2 ሰዓት 3 ሰዓት የገባ ሰው እስከ ዙሁር ሲቀመጥ ኢዕቲካፍ መነየት አለ፣ ተራ መቀመጥ እንዳይሆን። እንደዚሁ ደግሞ ኢማም ሙስሊም በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም ከቦታዎች ሁሉ አላህ ዘንድ ይበልጥ ተመራጭ ቦታ መስጂድ ነው፣ ከቦታዎች ሁሉ አላህ ዘንድ የተጠላ ቦታ ገበያ ነው ብለዋልና ጊዜን አላህ ዘንድ ይበልጥ ተወዳጅ የሆነው ስፍራ ላይ መስጂድ ለማሳለፍ በዛውም ዲኔን ልማር አይኔን ከመጥፎ ነገር መላሴን ጆሮዬን ከመጥፎ ነገር ልጠብቅ ብለን ነይተን ሊሆን ይገባል። ይህ ከመሆኑ ጋር መስጂድ ገብተውም የሚያወሩ የሚቀልዱ ጥግ ላይ ተደግፈው የተዝናኑ የሚቀመጡ ሰዎችን እናያለን። ያደባል። መስጂድን ልናከብር ዒልምን ልናከብር ይገባናልና አደብ የጎደለው አቀማመጥ የተቀመጣችሁ ሰዎች አቀማመጣችሁን አስተካክሉ። ዒልምን መስጂድን አክብሩ። የመጣችሁት ለረፍት እንዳልሆነ ለዒባዳ እንደሆነ ለዒልም እንደሆነ ወቁ። መስማት ብቻ አይደለም የሚለውጠው፣ ምን ሰማበት መንገድም ለውጡ ላይ ተጽዕኖ አለ። ቁርአንን ስንቀራው ከውስጡ መድኃኒትን ፈልገን ከቀራን፣ ዒልምን ስናደምጥ ከውስጡ ሂዳያን ፈልገን እውቀትን ፈልገን ካደመጥነው፣ መስጂድ ስንመጣም የመስጂድን በረከት ፈልገን ከመጣን መስጂድ መምጣታችን ዒልም ማድመጣችን ቁርአን መቅራታችን ይጠቅመናል። እንዲሁ ግን እንደ መሰለን እንደገጠመን እንደተመቸን ከሆነ የምንቀራው የምናደምጠው መስጂድ የምንሄደው አንለወጥም። የመስጂድ ክብር ከውስጣችን ሊጠፋ አይገባም። መስጂድና ቤትን መለየት ይጠበቅብናል። ወደ ርዕሴ ስመለስ ርዕሳችን በዋነኝነት 3 ነገሮችን በአጭሩ የሚዳስስ ነው። አንደኛው ወሳኝ የሚባሉ ብዙ ጊዜ ሰዎች በጥያቄ መልኩ የሚያነሷቸው ለወንዱ ለሴቱ የሚያስፈልጉ ከጾም ጋር ተያያዥ የሆኑ ህግጋት አሉ። እነሱን አጠር አድርገን ምናይ ይሆናል። ሁለተኛው ስለ ተራዊህና ተሐጁድም በተወሰነ መልኩ አላህ ተባረከ ወተዓላ ያገራልን ያክል ምንማማር ይሆናል። የረመዳን ጾም ምንም እንኳን በየዓመቱ የሚደጋገም ሕፃን አዋቂው የሚያውቀው የሚደሰትበት ዒባዳ ቢሆንም ነገር ግን በዛ ልክ ለረመዳን መዘጋጀት ረመዳንን መጠቀም ይጎድለናል። ረመዳን
የእስልምና አንዱ መሰረት ነው። ምን ማለት ነው? ኢስላም 5 ነገሮች ላይ ነው የተገነባው። መሰረቱ 5 ነገሮች ናቸው። ከነዚህ የኢስላም ማዕዘን መሰረት ለመሆን አላህ ከመረጣቸው ነገሮች አንዱ ጾም ነው። እስላምን ተሸክሜ ነው ያለሁት ማለት ነው ስጾም። የኔን ሙስልምነት ያሟላሁ ያረጋገጥኩ ነው። ሙስሊም ሚጾም ነው፣ ሚሰግድ ነው፣ ሐጅ የሚያደርግ ነው የሚለውንም በተግባር እያሳየሁ ነው። በተለይ እንደኛ ባለ ሙስሊምና ሙስሊም ያልሆኑ ሰዎች አብረው በሚኖሩበት ሀገር ላይ ሌላ ጊዜ ምሳ አብረው የሚበሉ ሰዎች ሊኖሩ ይችላሉ። ሙስሊምና ሙስሊም ያልሆኑ ረመዳን ሲመጣ ቁርስ አይበላም፣ ምሳ አይበላም፣ መገባበዝ የለም በቀኑ ክፍለ ጊዜ። ነፍስ የምትወደውን ነገር ለአላህ ብሎ በመተው ታዛዥነትን የምናሳይበት መንገድ ነው። ተደብቀን አንበላ። ከቤት ወጥቶ ውጪ የሚበላ ሰው አለ። ውጪ ጓደኞቹን አልበላም ጾመኛ ነኝ ብሎ ቤት ገብቶ የሚፈራው ሰው ስለሌለ የሚበላ ሰው አለ። ነገር ግን እውነተኛ ሙስሊም ትክክለኛ ጾምን ለአላህ ብሎ ይጾማል። ይሄን ስናደርግ እንዲሁ በዘልማድ ስላገኘ ነው ዓመታዊ የአመጋገብ ለውጥ ብቻ የሚደረግበት አጋጣሚ ሳይሆን አድርገን ማየት ያለብን ሐጅ ስናደርግ ደስ የሚለንን ያክል በየዓመቱ ረመዳንን ስንጾም እንደዚህ አይነት ስሜት ሊሰማን ይገባል። ጾምና ሐጅ ተመሳሳይ ትልቅ ስፍራ ያላቸው የኢስላም መሰረቶች ናቸው። የጾምን ግዴታነት ያስተባበለ ሰው ወይም የተጠራጠረ ሰው ወይም በጾም ያሾፈና የተሳለቀ ሰው ይከፍራል፣ ከእስልምና ይወጣል። የጾምን ግዴታነት ያስተባበለ ወይም ግዴታ ነው አይደለም ላይሆንም እኮ ይችላል እንዲሁ ከድሮ ጀምሮ ዝም ብለው ሰዎች ሲጾሙት ስለታየ ይጾማል እንጂ አይነት የሚል የወረደ ግምት ያለው ወይም ደግሞ በጾም ያሾፈ የተሳለቀ ሰው ከእስላም ይወጣል። ምናልባት አዲስ የሰለመ ሰው ከሆነ የጾምን ደረጃ ማያውቅ ሰው ከሆነ ዑድር ሊሰጠው ይችላል። አንድ የእስላም መገለጫ ነው። አላህ ተባረከ ወተዓላ የሚወደው ተግባር ነው። ነቢዩ ዓለይሂ ሰላቱ ወሰላም አዘውትሬ የምሰራውን ዒባዳ ይንገሩኝ ተብለው ሲጠየቁ የአቡ ኡማማ አልባሂሊ ሐዲስ ላይ እንዳለው እነሳይ ሌሎች እንደዘገቡት ዓለይከ ቢሶም ፈኢነሁ ላ ዒድለ ለሁ ብላ አደራህን ጾምን አብዛ፣ ጾምን አዘውትር፣ እሱን አጥብቀህ ያዝ። ወደ አላህ ከማቃረብ አንጻር፣ አላህን ለመፍራት ከማገዝ አንጻር፣ አጅርን ከማብዛት አንጻር፣ ወንጀልን ከማራገፍ አንጻር ጾምን የሚያክል ዒባዳ የለም ብለውታል ነብዩ ሰለላሁ ዐለይሂ ወሰለም። ወሷኢሚነ ወሷኢማት አዕደ አላሁ ለሁም መጨረሻ ላይ አዕደ አላሁ ለሁም መግፊረተን ወአጅረን ዐዚማ ይላል። እውነተኛ አማኝ ወንዶች፣ እውነተኛ አማኝ ሴቶች፣ ታዛዥ ወንዶች፣ ታዛዥ ሴቶች፣ ዚክር የሚያበዙ ወንዶች፣ ዚክር የሚያበዙ ሴቶች፣ ብልታቸውን ከሐራም የሚጠብቁ ወንዶች እንዲሁም ሴቶች፣ ጾም የሚያበዙ ወንዶችና ጾም የሚያበዙ ሴቶች አላህ ተባረከ ወተዓላ ሰፊ ምህረትና ትልቅ ምንዳን አዘጋጅቶላቸዋል ይላል አላህ ተባረከ ወተዓላ ቁርአን። ጾም ግዴታ የሚሆነው ለአካለ መጠን የደረሰ አእምሮ ጤነኛ የሆነ ሀገር ውስጥ ያለ የጾም መስፈርቶች እሱ ዘንድ የተሟሉ ሰው ላይ ነው። ሕፃናት ላይ ግዴታ አይሆንም። ነገር ግን ከ7 ዓመት ካለፉ ቢጾሙ ይወደዳል። ለወላጆችም ማለማመዳቸው ይወደድላቸዋል። ለልጆችም ከ8 ዓመት ጀምሮ መጾም ለነሱ ይወደዳል። በአንድ በኩል ለአካለ መጠን ደርሰው ጾሙ ግዴታ ሲሆንባቸው መጾሙ አይከብዳቸውም፣ ድንገት አይሆንባቸውም፣ ሰውነታቸው ይለምደዋል። በሌላ በኩል ደግሞ አጅሩ ይጻፍላቸዋል። ሕፃናት ለአካለ መጠን እስኪደርሱ ድረስ በሰሩት ወንጀል አይጠየቁም እንጂ በሰሩት መልካም ሥራ ይመነዳል፣ አጅር ይጻፍላቸዋል። ወላጆቻቸውም ሕፃናት ናቸው ብለው ባለመተዋቸው ኸይርን በማለማመዳቸው አጅር ያገኛል። ስለዚህ ጾም በመሰረቱ ለአካል መጠን የደረሰ ጤነኛ የሆነ ኢላ አኺሪህ መስፈርቱን ያሟላ ሰው ላይ ነው ግዴታ የሚሆነው። ለሕፃናት ግን ባይወጅብባቸውም መጾሙ ሱና ነው። ለአካል መጠን ሲደርሱ ዋጅብ ይሆንባቸዋል። ለአካል መጠን መድረሳቸው የሚታወቀው 15 ዓመት ሲሞላቸው ወይም የዘር ፈሳሽ ሲወጣቸው ወይም ከአፍረተ ገላ ዙሪያ ከርደድ ያለ ፀጉር ሲበቅልባቸው፣ ሴት ልጅ ደግሞ የወር አበባ ደም ስታይ በ10 ዓመቷ የወር አበባ ደም ያየች ሴት እንደ አዋቂ መጾም አለባት። ወላጆችም ማጾም አለባቸው። ሕፃናት ተብሎ አይተውም። ይሄ ጥቂት ከማይባሉ ወላጆች በተለይ ከዲን ከራቁ ወላጆች የሚሰወር ጉዳይ ሊሆን ይችላል። ልጅ ናት ያሉ
ሐይድ እስካላየች ድረስ ሐይድ ብታይ 15 ዓመት እስካልሞላች ድረስ አካሏ እስካልገዘፈ ድረስ ሕፃናት እያሉ ያበላል። ኋላ ላይ ሲያውቁ 5 ዓመት 6 ዓመት በልቻለሁ ሐይድ አይቼ ሳለ እያሉ ይጠይቃል። አንዳንዴም ይምታታባቸዋል። ይህ እንዳይሆን ልጆች 8 ዓመት ሲሞላቸው ጾም እንዲለማመዱ ማድረግ፣ በአንዴ እንዳይከብዳቸው ግማሽ ቀን የጾሙ 1 ቀን የጾሙ 2-3 ቀን የበሉ ማለማመድ መልካም። የተኛውም ለአካለ መጠን የመድረስ ምልክቶች ለአካለ መጠን መድረሳቸው ከተረጋገጠ እድሜያቸው 10ም ይሁን 11ም ይሁን 12ም ይሁን በግዴታነት መጾም አለባቸው። ይደክማታል ተብሎ እንዲበሉ መደረግ የለበትም። አላሁመ ኢላ ከ8 ከ9 ጀምሮ ያላጾሙ ወላጆች በአንዴ 13 ዓመት 14 ዓመት ሞልቷቸው ለአካለ መጠን መድረሳቸው ተረጋግቶ በሐይድም ይሁን በሌላ ለመጀመሪያ ጊዜ ጾሙ ሲባሉ እድሜ ልካቸውን ዓመቱን ሙሉ ያልጾሙ ይከብዳቸው ይችላል። ጀምረው ቀኑን ከወደቁ ከተጎዱ ለሕይወታቸው ለአካላቸው ከተሰጋ ሕይወታቸውን ለማስቀጠል ያክል ብቻ ይቀምሱና ቀሪ ጊዜውን እንዲጾሙ ይደረጋል። ሌላ ጊዜ ይሄን ቀን ቀባ ያወጡታል እንጂ በስጋት ብቻ ልትጎዳ ትችላለህ ልትጎጂ ትችያለሽ ተብሎ መከልከል የለበትም። ታዳጊዎችም ለአካለ መጠን ደርሰው ሳለ በተለይ ሴት ልጅ ሐይድ ማየቷን መናገር አፍራ የበሉ መኖር ተገቢ አይደለም። ወላጆችም ክትትል ሊያደርጉ ይገባል። የወር አበባ ደም ላይ ያለች ሴት የወሊድ ደም ላይ ያለች ሴት ጾም መጾም ሐራም ይሆንባቸዋል። ወንጀለኛ ይሆናሉ በመጾማቸው። ቢጾሙም አይቆጠርላቸው። በጊዜው በልተው ሌላ ጊዜ ቀባ ያወጣሉ። የወር አበባ ደም ላይ ነኝ ማለት የሚያፍሩ ትልልቅ ሴቶችም አሉ። አንዳንዴ ደግሞ በኋላ ቀባ ከማወጣ አሁን ከሰው ጋር ልጹም ብለው እንደማይቻልባቸው ያወቀ እንደው በግድ ተገደው የሚጾሙ እስኪመስል ድረስ እስከነ የወር አበባ ደማቸው ይጾሙዋል። ስለዚህ የወር አበባ ደም ላይ ያለች ሴት በጊዜው መጾም አይወጅባትም። የወሊድ ደም ላይ ያለች ሴትም እንደዚሁ ቢጾሙም ትክክል አይሆንም። በመጾማቸውም ወንጀለኛ ይሆናሉ። በጊዜው በልተው ሌላ ጊዜ ቀባ ማውጣት ነው ግዴታ የሚሆንባቸው። በሽተኛና መንገደኛ አለመጾም ይችላሉ። ተቸግረው ቢጾሙ ጾማቸው ትክክል ነው። በሽተኛና መንገደኛ አለመጾም ይችላሉ። ምን ያክል ህመም ሲኖር ነው የሚለውን ወደፊት ምናነሳ ይሆናል። በጥቅሉ በሽተኛ የሆነ ሰው፣ የታመመ ሰው፣ እንደዚሁ መንገደኛ የሆነ ሰው አለመጾም ይችላል። ቢጾሙ እስካልጎዳቸው ድረስ ችግር የለውም። በትንሹ ከጎዳቸው ከከበዳቸው በጣም ይጠላል። አካላቸውን የሚጎዳ ህይወታቸውን ለአደጋ የሚያጋልጥ ከሆነ የእነሱ መጾም ሐራም ይሆናል። አንድ ሰው ታሞ ሳለ ሐኪም መድኃኒት ውሰድ ብሎ ሳለ እንዴት በረመዳን ምድር አይኔ ያየ እበላለሁ ብለው አጉል አጥባቂ የሆኑ ሰዎች አሉ። ይሄን መድኃኒት በቀን 3-4 ካልወሰድክ ወይም ካልወሰድሽ ለህይወት አደጋ ነው ብሎ ታማኝ የጤና ባለሙያ ተናግሮ ሳለ እምቢ ብሎ የሚጾም ሰው ወንጀለኛ ይሆናል። መንገደኛም እንደዚሁ መንገዱ ሩቅ ከመሆኑ አድካሚ ከመሆኑ አንፃር ለህይወት የሚያሰጋ ከሆነ መብላት መጠጣት የሚያስፈልገው ከሆነ እምቢ ብሎ መጾሙ ለኩላሊት ለጨጓራ ለመሰል ከፍተኛ አደጋዎች የሚያጋልጥ ከሆነ በመጾሙ ወንጀለኛ ይሆናል። እንዲህም ሆኖ ቢጾም ጾሙ ትክክል ነው አይቻልም የሚሉ ጥቂት ሊቃውንት እንዳሉ ሆኖ ጾም ግዴታ የሚሆነው አእምሮ ጤነኛ የሆነ ሰው ነው። የአእምሮ በሽተኛ የሆነ ጾም አይወጅብበትም። ነገር ግን አልፎ አልፎ አእምሮን የሚያመው የሆነ ጊዜ ላይ ጤነኛ የሚሆን ሰው ከሆነ ጤነኛ በሆነባቸው ጊዜያት እንዲጾም ይደረጋል። የአእምሮ ህመሙ ባገረሸበትና አቅሉን ስቶ ኢንሻአላህ ሰላም ወልዓፊያ እንደ እብድ በሚሆንበት ጊዜ መጾም አይወጅብበትም። በተለያዩ ምክንያቶች ጊዜያዊ ራስ የመሳት ችግር የገጠመው ሰው ማታ ነይቶ ቀን ላይ ከሆነ ራስ መሳቱ የገጠመው ምንም የለበትም፣ መጾም ይችላል። ጾሙም ትክክል ይሆናል። ነገር ግን ማታ ከፈጅር በፊት ራሱን ስቶ ከመግሪብ በኋላ እንጂ ካልነቃ ጾም የለውም። ማታ ራሱን ስቶ ከመግሪብ በኋላ እንጂ ካልነቃ ጾም የለውም። ያን ቀን ቀባ ማውጣት ይኖርበታል። ነገር ግን ከፈጅር በፊት ጾማለሁ ብሎ ነይቶ ከዛ በኋላ ቀኑን ራሱን ቢስት የተወሰኑ ዑለሞች ቀኑን ሙሉ ምንም ባይነቃም ጾሙ ትክክል ነው ብለው የሰኑት። ግን የሆነች ያክል ከቀኑ ክፍለ ጊዜ ራሱን አውቆ ጾመኛ ነኝ ካለ ጾሙ ትክክል ነው ተብሏል። እድሜው በጣም ከፍ ብሎ አርጅቶ በየጊዜው ምግብ የሚያስፈልገው የሆነ ሰው
አቅሉ ከራሱ ጋር እስካለ ድረስ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ይወጅብበታል እንጂ ጾም አይወጅብበትም። እድሜያቸው ከፍ ሲል አዛውንቶች ጾም ይከብዳቸዋል። ተጓዳኝ በሽታዎች ቢኖሩም ባይኖሩም እድሜ በመግፋት ምክንያት ጾም ከከበደ መጾም ካልቻሉ ጾም ግዴታ አይሆንም። ነገር ግን ለእያንዳንዱ ቀን አንዳንድ ምስኪን ማብላት ግዴታ ይሆናል። እድሜ ከፍ ባይልም ቋሚ ህመሞች ያሉበት ሰው ስኳር፣ ልብ፣ ከፍተኛ ጨጓራ ኖሮበት በጭራሽ መጾም አትችልም ተብሎ የተከለከለ ሰው በታማኝ ሐኪም መብላት ይችላል። ለእያንዳንዱ ቀን አንዳንድ ምስኪን ያበላል። ህመሙ ከጊዜ በኋላ ይጠፋል ከተባለ ግን ጠብቆ በጊዜው በልቶ ሌላ ጊዜ ያለበትን ቆጥሮ ቀባ ማውጣት ይኖርበታል። በጣም ከማርጀቱ የመጣ ምንም የማያውቅ ሰው ልጆቹን ሁሉ በመጡ ቁጥር ማነህ አንተ ማነሽ አንቺ የሚሉ ላያቸው ላይ የሚሸኑ እነዚህ ጾምም ማብላትም የለባቸው። በዚህ ደረጃ ካረጁ ራሳቸውን አቅላቸውን ከሳቱ ጾምም ምንም የለባቸው። አልፎ አልፎ መለስ የሚሉ ከሆነ ራሳቸው የሚያውቁ ከሆነ እንደዚህ አይነት ቀኖችን ቤተሰቦች ያበሉላቸው። የሆነ ጊዜ ላይ እድሜ ከፍ ሲል ይላል ያ ደግሞ በሽታዎች ሲደራረቡ ከእድሜ ከፍ ማለት ጋር የበሽታ መደራረብ እንደዚህ አይነት ሁኔታዎችን ሊፈጥር ይችላል። ስለዚህ በዚህ ደረጃ ላይ በዚህ አይነት ሁኔታ ላይ ያሉ አዛውንቶች ምንም አቅላቸውን የማያውቁ ከሆነ ምንም የለባቸውም። አልፎ አልፎ የሚያውቁ ከሆነ ራሳቸውን በሚያውቁባቸው ቀናቶች መጾም ስለማይችሉ ለእያንዳንዱ ቀን ጤነኛ ሆነው ለዋሉበት ቀን ቤተሰብ ያበላላቸው። ማብላቱ የወሩ መጨረሻ ላይ የ30 ቀኑን ማብላትም ይቻላል። አለፍ ያሉ ያለፉ ቀናትን የ3 ቀን የ4 ቀን የ5 ቀን አንድ ላይ ቤት ጠርቶ ማብላትም ይቻላል። ቤት ልኮ ለምስኪን መስጠትም ይቻላል። ያልተጾመ ቀን ግን አስቀድሞ ማብላት አይቻልም። ለምሳሌ ዛሬ 7ኛው ቀን ላይ ያለፉትንም 7 ቀኖችን የተቀሩትንም 20 ምናምን ቀኖችን አበላለሁ ቢል አንድ ሰው አይሆንም። ከዕለቱ ከጾሙ ዕለት ከፈጅሩ በፊት አይቻልም። ኢማም ነው ሌሎችም እንዳሉት የዛሬ ጎህ ሳይቀድ በፊት አይቻልም። የዕለቱን እና ያለፉት ቀኖችን ነው ማድረግ የሚቻለው። አነስ ኢብኑ ማሊክ እድሜያቸው ገፍቶ መጾም ከብዷቸው የወሩ መጨረሻ ላይ 30 ምስኪኖችን ቤት ጠርተው ያበሉ ነበር። ምን ያክል ነው ማብላት ያለብን? አንድ ሰውን አጥግቦ የሚያበላን ምግብ ከሰጠን በቂ ነው። 1 ኪሎ ተኩል 2 ኪሎ አካባቢ ሩዝ ለመብላት ለማብሰል ከሚያስፈልጉ ሳልሳና ቲማቲም መሰል ነገሮች ገዝቶ መስጠት ይቻላል። ባለብን ቀን ልክ 1 ኪሎ ተኩል እስከ 2 ኪሎ። ከዚህ የሚሻለው ምናልባት ያለ ምስኪኑ ይሻለዋል ካልተባለ በስተቀር ቤት የበሰለ ምግብ ሀገራችን ላይ ለአንድ ሰው የሚቀርበው 1 እንጀራ ነው። 1 እንጀራ ከመባያው ጋር ጠቅለል አድርጎ ለአንድ ዙር ለአንድ ቀን መስጠት ይቻላል። የ3 የ4 ቀን እንደዚህ የቋጠሩ መስጠትም ይቻላል። ቤተሰብ ተሰብስቦ ሲበላ አንዳንድ ምስኪን ቀላቅሎ ቤት ጠርቶ ጋብዞ ማብላትም ይቻላል። ጎረቤታችን ዙሪያችን ላይ ያሉ አቅመ ደካሞች የቤተሰቡ የአባሉ ቁጥር ተቆጥሮ አንድ ቤት ውስጥ 5 ሰዎች ካሉ ከ2 ዓመት በላይ የሆኑ ምግብ የጀመሩ ህፃናትን ተቆጥሮ አንዴ የ5 ቀን ለነሱ መላክ ይቻላል። 5 እንጀራ እስከነ ማባያው ድረስ ጭምር ማለት ነው። ቀላል። በገንዘብ ግን አይሰጥ። ብዙ ሰዎች ይሄን ወደ ገንዘብ ቀይረው የሚሰጡበት ሁኔታ አለ። ስህተት ነው። ቁርአኑ አብሉ ካለ ማብላት ነው። በጥሬ ገንዘብ ስጡ ካለ መስጠት ነው። በጥሬ ገንዘብ ስጡ የተባልነው ዘካተል ማለት ነው። ዓመታዊ የገንዘብ ዘካ ነው። ዘካተል ፍጥር የሚሆን የከፋራ መመገብ የሚሆን በምግብ ነው መሆን ያለበት እንጂ በገንዘብ ቆጥሮ መሆን የለበትም። ገዝቶ ማምጣቱ፣ ማብሰሉ፣ ምግቡን ወስዶ ለምስኪን መስጠቱ፣ ምስኪኑን ጠርቶ ቤት ማብላቱ ይሄ ተያያዥ የሚፈለግ ዒባዳ ነው። በቀላሉ ከኪስህ ብር አውጥተህ ጥሬ ብር በመስጠት ስትገላገል ይሄ ሁሉ ዒባዳ ይቀርብሃል። የዒባዳው መቅረት ብቻ ሳይሆን የታዘዝከውን ማድረግ ነው ያለብህ፣ መቀየር የለብህም። ያልቻለ ሰው ያብላን የተባለው ማብላት ምግቡን አስሎ አሊያ ደግሞ በቀላሉ ሊበስል የሚችል ሀገሩ ላይ የተለመደ ምግብን እስከነ አስፈላጊ ነገሮች ጋር መስጠትን። ሴት ልጅ ቀደም ሲል እንደገለጽነው የወር አበባ ደም ላይ የወሊድ ደም ላይ ሆና መጾም አትችልም፣ ወንጀለኛም ትሆናለች ብለናል። የወር አበባ ደም ረመዳን ላይ እንዳይመጣባት ፈልጋ ሴት ልጅ መከላከያ ብትወስድ የወር አበባ ደም እንዳይመጣ እንዲዘገይ የሚያደርግ መድኃኒት ብትወስድ ባለትዳር ከሆነች ባሏን እስካስፈቀደች ድረስ የጤና ባለሙያ አማክራ ችግር የለውም እስካላት ድረስ በመሰረቱ ችግር የለውም፣ ይቻላል። በላጩ ግን ተፈጥሮን መከተሉ ነው። በላጩ ተፈጥሮን መከተሉ ነው። ምን ማለት ነው?
ተፈጥሮን አለመቀየሩ የወር አበባ በወቅቱ እንዲፈስ እንዲወርድ ማድረጉ። ነገር ግን እኔ ስንፍና አለብኝ በወቅቱ ከሙእሚኖች ጋር ብሬ ካልጾም ኋላ ላይ እረሳለሁ ቀባም ይደራረብብኛል ካለች የወር አበባ ደግሞ እንዳይወርድ የሚያደርገን መድኃኒት ከወሰደች መጾም ትችላለች። ነገር ግን ጉዳት ሊኖረው ስለሚችል መቅረቱ የተሻለ። መድኃኒቱ ተወስዶ በጊዜው ካልመጣ የወር አበባ ቀናት ላይ እንኳ ቢሆን ችግር የለውም። ህግጋቱ የሚያያዙት ከደሙ መኖር አለመኖር ጋር ነው። ደሙ ካለ በወር አበባ ደም ምክንያት የሚከለከሉ ነገሮች ሁሉ ክልክል ይሆናሉ። ደሙ ከሌለ በወር አበባ ጊዜ የሚከለከሉ ነገሮች አይከለከሉም። ደሙ የቀረው በራሱ ጊዜ ይሁን በሰዎች ስራ ምክንያት ይሁን ዋናው የወር አበባ ደም መኖር አለመኖሩን። ሁሉም ደም ጾም አይከለክልም። በተለይ ባለንበት ዘመን ሴቶች ከሚጠይቋቸው ጥያቄዎች 70-80% ማለት ይቻላል ስለ ወር አበባና ስለ ትዳር ነው። በተለይ መከላከያዎችን መርፌዎችን የሚነኩ ሴቶች ደማቸው ይዛባል። ረመዳን ላይ 2 ቀን ጾመው 3ኛው ቀን ላይ ደም ይፈሳቸዋል። 3 ቀን ጾመው 7ኛው ቀን ላይ ደም ይፈሳቸዋል። በተለይ አንዳንድ ሴቶች ጾም ሊከብዳቸው ይችላል፣ ይደክማቸዋል። ሲደክማቸው ደም ሊወጣ ይችላል። ስለዚህ ሴት ልጅ ከማህፀን የሚወጣ ደም ሁሉ የወር አበባ ደም አለመሆኑን አውቃ አንዳንዴ ደም ቢኖርም ልትጾም የምትችልበት ሁኔታ እንዳለ ተረታ የሚቻለው ላይ ልትጾም የማይቻለው ላይ ልትታቀብ ይገባል። ጾምን የሚከለክለው ሴቶች የሚያውቁት ጠቆር ያለው ወፈር ያለው ሽታ ያለው የወር አበባ ደም ብቻ ነው። ከዛ ውጪ በበሽታ ምክንያት በህመም ምክንያት በማህፀን ህመም ምክንያት የሚወርዱ የሚፈሱ ደሞች ጾምን አይከለክሉ። ነገሮች ግራ ካጋቡ ወደ ጤና ተቋማት በመሄድ የወር አበባ ደም ነው ወይስ የበሽታ ደም ነው የሚለውን ናሙናውን መለየት ነው። ከዛም በፊት ሴቶች በራሳቸው ያውቃሉ። ነብዩ ሰለላሁ ዐለይሂ ወሰለም የወር አበባ ደም ይታወቃል፣ ይሸታል፣ ጥቁር ነው ብላ። ስለዚህ ሴቶች የሚያውቁትን የወር አበባ ደም ካየች የለመደችውን የወር አበባ ደም ካየች በወር 2-3 የሚመጣ ጾም ታቆማለች። ከሌለ ታጥባ ትሰግዳለች፣ ትጾማለች። ከወር አበባ ውጪ የሆነ ደም ጾምን አይከለክልም። እዚህ ጋር መጠቀስ ያለበት ሴት ልጅ የወር አበባ ደም ላይ ሆነች ማለት ከረመዳን ምንም ድርሻ የላትም ማለት አይደለም። ከአሽረል አዋኺር ከለይለተል ቀድር ምንም ድርሻ የላትም ማለት አይደለም። ሶላትና ጾም ይከለከላል እንጂ ሌሎች ዒባዳዎች አይከለከሉም። ረመዳን ላይ ቁርአን መቅራት፣ ዱዓ ማብዛት፣ ኢስቲግፋር ማብዛት፣ ሰደቃ ማብዛት ተወዳጅ ነው። የወር አበባ ደም ላይ እንኳ ብትሆን የወሊድ ደም ላይ እንኳ ብትሆን ሴት ልጅ እጇ ላይ ጓንት አድርጋ ወይም ደግሞ በዘመናዊ ስልክና መሰል ነገሮች ቁርአን መቅራት ትችላለች፣ ቁርአን ማድመጥ ትችላለች፣ ኢስቲግፋርና ዱዓ ማብዛት ትችላለች፣ ሰደቃ ማብዛት ትችላለች። ቁርአንና ሰደቃ የረመዳን ልዩ ዒባዳዎች ናቸው። ስለዚህ ሴቶች ሐይድ ላይ ነኝ ብለው ረመዳን ላይ መተኛት የለባቸው። አሽረል አዋኺር ላይ መገፈል መዘንጋት የለባቸው። የረመዳን መጨረሻ ላይ ዒድ ሲሰገድ የወር አበባ ደም ላይ ያሉ ሴቶችንም ጭምር ወደ ዒድ መስገጃ ስፍራ ውሰዷቸው፣ የሽሀድነል ኸይራ ወደዕወተል ሙስሊሚን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሐይድ ላይ ቢሆኑም ሴቶች ወደ ዒድ መስገጃ ይሂዱ፣ ኸይርን ይሳተፉ፣ ዱዓ ይስሙ፣ ይቀበሉ፣ አሚን ይበሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ረመዳንም ላይ ይሄን ነው የምንለው። ሐይድ ላይ ያሉ ሴቶችም መስጂድ መጥተው ጥግ ላይ በረንዳ አካባቢ ላይ ቁጭ ብለው ምክር ቢሰሙ፣ ዱዓ ሲደረግ አሚን ቢሉ፣ ቁርአን ሲቀራ ቢያደምጡ የሚከለክል ነገር የለም። ቤት ሆነው በግላቸው ጠንከር ያለ ዒባዳ ማድረግ ቢችሉ በላጭ ነው። ሐይድ ላይ ነኝ ብለው የሚጫጫናቸው የሚገፍሉ ከሆነ ከቤተሰብ ጋር አብረው መጥተው መስጂድ ጠጋ ብለው ቁጭ ብለው ኢማም ሲያሰግድ ቁርአን ቢያደምጡ፣ ቁኑት ሲደረግ አሚን ቢሉ፣ መልእክት ሲተላለፍ ቢሰሙ በላጭ። የወሊድ ደም ላይ ያሉ ሴቶችም ሁኔታቸው ይሄው ነው። ረመዳን ሲገባ የሚወልዱ አሉ፣ 30ውን ቀን በገፍላ የሚያሳልፉ አሉ። ይሄ መሆን የለበትም። ልጆች አጠገብ ቁጭ ብለው ቁርአን እንዲቀሩ እንዲያደምጡ ማድረግ፣ በሞባይልና መሰል ነገሮች ቁርአን ማድመጥ በርካታ ዑለሞች ቢከለክሉም ከማስረጃ አንፃር የሚከለክል ነገር የለም። ቁርአኑን አትንካ እንጂ ሴት ልጅ የወር አበባ ደም ላይ የወሊድ ደም ላይ ሆና ለእጇ ጓንት አድርጋ በጨርቅ ነገር ይዛ መቅራት ትችላለች። ሰደቃ ማብዛት፣ ዱዓ ማብዛት ይቻላል። የወሊድ ደም ላይ ያለች ሴት የወሊድ ደሟ ከ40 ቀን በፊት ከቆመላት መጾም ትችላለች። ከ40 ቀን አያልፍም። ምንም እንኳ የተወሰኑ የፊቅህ ሊቃውንት 60 ቀን ከዛም በላይ 70 ቀን ይቆያል ቢሉም አልኢማሙ ትርሚዚ ሱነናቸው ላይ ኢጅማዕ እንደዘገቡት ከ40 ቀን አያልፍም የወሊድ ደም። ስለዚህ ከረመዳን የተወሰኑ ቀናት ቀደም ብላ ወልዳ ከነበረ ረመዳን መሃል ላይ ከቆመ 40 ቀን ከሞላ ቀደም ብሎ ከቆመ በሁለተኛው ቀን ይቆም፣ ከሰዓትም በኋላ ይቆም። ዝቅተኛው የወሊድ ደም ጊዜ ገደብ የለውም።
እንደወለደች ደም ከቆመ የመጥራት ምልክት ካየች ታጥባ መስገድ ትችላለች። በሳምንት ከቆመ በ3 ቀን ከቆመ ታጥባ መስገድ መጾም ትችላለች። ከረዘመ ከ40 ቀን ያልፍ። ከ40 ቀን ካለፈ አብዛኛውን ጊዜ የበሽታ ደም ነው የሚሆነው። አልፎ አልፎ የወር አበባ ደም ሊሆን ይችላል፣ በተለይ በትክክል ካላጠቡ። ይሄን ለይቶ በማወቅ እድሉን መጠቀም ይቻላል። ቀደም ሲል እንደተጠቀሰው መንገደኛና በሽተኛ ማፍጠር ይችላሉ። ረመዳን ላይ በቀኑ ክፍለ ጊዜ መብላት ይችላሉ። መንገደኛና በሽተኛ መብላት አይችሉም ብሎ መከራከር ከእስላም ሁሉ ሊያስወጣ ይችላል። ኢብኑ ተይሚያ እንዳለ ቁርአን ላይ የተፈቀደ ጉዳይ ነው። መንገደኛ ሆኖ የሚበላን ሰው ማነወር፣ ዲንህ የደከመ ሰው ነህ ማለት፣ ስለታመመ የሚበላን ሰው መተቸት አይገባም። ለበሽተኛና ለመንገደኛ መብላት ማፍጠር አላህ ቁርአን ላይ ፈቅዷል። አይቻልም ያለ ሰው ሊከፍሩሉ ይችላል። የሚበሉ ሰዎች ላይ መሳለቅ፣ ማሾፍ፣ ራስን ማጥራራት፣ ሌሎችን መናቅ ነው የሚሆን። አንዳንድ ሰሐቦች መንገደኛ መጾም አይችልም መብላት ዋጅብ ይሆንበታል ሁሉ ብለዋል። መንገደኛ መጾም አይችልም መብላት ዋጅብ ግዴታ ይሆንበታል ያሏል። ነገር ግን ብዙሃኑ አብዛኞቹ ትክክለኛውም መብላት ይችላል መጾምም ይችላል። በላጩ የቱ ነው? መንገደኛ ቢበላ ነው የሚሻለው ቢጾም? የተወሰኑት መብላት ይሻላል ብለዋል። ቀለል እንዲለው አላህ ያግራራለትን ነገር እንዲጠቀም እድሉን። አላህ ወንጀል ሲሰራ እንደሚቆጣው ሁሉ እሱ ያግራራው ነገር ሲደረግም አላህ ደስ ይለዋል ተብሏል። ወንጀል ሲሰራ አላህ እንደሚቆጣው እሱ ያግራራውና የፈቀደው ነገር ሲደረግ አላህ ደስ ይለዋል ተብሏልና ለመንገደኛ አላህ መብላትን ፈቅዷል። ታዲያ አላህ የፈቀደውን ነገር ማድረግ አላህን ያስደስታልና መብላት ይሻላል ያሉ ፉቃሃዎች። ሌሎች ደግሞ የረመዳንን ወቅት ለመጠቀም ኋላ ላይም ዕዳ ላለመሸከም መርሳት፣ መዘናጋት ሊኖር ስለሚችል በጊዜው መጾሙም ኸይር ላይ መሽቀዳደም ስለሆነ ወደፊት የሚመጣውን የሰው ልጅ ስለማያውቅ ብለው መሰል ምክንያቶችን ዘርዝረው መንገደኛ ካልደከመው ካልከበደው ቢጾም ይሻላል ብለው ከዚህ ሁለቱም ያስኬዳል። ባላለሁ ያለ ሰውም መብላት ይሻላል ያሉ በርካታ ፉቃሃዎች አሉ። እጾማለሁ ያለ ሰውም መጾም ይሻላል ያሉ በርካታ ፉቃሃዎች አሉ። የቱ ነው የሚሻለው ካለን ላንተ ይገራልህ፣ ላንተ የቀለለ ይሻላል ማለት እንችላለን። እንደ ግለሰቦች ይለያያል። ስትጾም ነው የሚቀልህ ጾም፣ ስትበላ ነው የሚቀልህ የበለጠ ደስ የሚልህ በዲንህ የምትኮረው ኢስላም ምንኛ ደስ የሚል ዲን ነው። የሰዎችን ሁኔታ ከግምት ውስጥ የሚያደርግ መንገድ ሲወጡ መራብ፣ መድከም፣ መታመም እንደሚኖር አውቆ መብላትን ፈቀደልኝ ብሎ በዲኑ የበለጠ አላህን የሚያመሰግነው ደስ የሚለው ሲበላ ከሆነ መብላቱ ጥሩ ይሆናል አለ። እንደዚህ አይነት አይኔ ነቃ ምለው ደስ የሚለኝ ስጾም ነው። መንገደኛም ቢሆን በተለይ ባለንበት ዘመን መንገድ አያደክምም። ኋላ ላይ ልረሳ እችላለሁ፣ ልታመም እችላለሁ፣ ኸይር ላይ ብሽቀዳደም ይሻለኛል፣ ስጾም ነው የበለጠ ደስ የሚለኝ ያለ ሰው ደግሞ እንደ ግለሰቡ ሁኔታ መጾሙ የተሻለ ይሆናል። ነገር ግን ቅድም እንደተጠቀመው ጾሙ የሚጎዳው ሰው መጾም ይጠላለታል። እንደሚጎዳው ከፍተኛ ጉዳት እንደሚያስከትልበት የተረጋገጠ ሰው መጾሙም ወንጀለኛ ያደርገዋል። ምን ያክል ርቀት ከተካሄደ ነው ጾም መፍታት የሚቻለው? አብዛኛው የፍቅህ ሊቃውንት ብዙሃኑ 80 እስከ 90 ኪሎ ሜትር ርቀት ከሄደ አንድ ሰው ማፍጠር ይችላል ብለዋል። ኢብኑል ቀይም ሌሎችም የተወሰኑ ፉቃሃዎች ይሄ አያስፈልግም፣ በተለምዶ እገሌ ጉዞ ሄዷል የሚባል ያክል ዝግጅት የሚያስፈልገው መንገድ የሚባልን ያክል ርቀት ከሄደ አንድ ሰው 20 ኪሎ ሜትር ይሁን 10 ምናምንም ይሁን በተለምዶ ጉዞ ከተባለ መብላት መጠጣት ይችላል፣ ሶላት ማሳጠር ይችላል ብለዋል። ነገር ግን አራቱን ታላላቅ የእስላም ሊቃውንት ኢማም ሻፊዒን፣ ማሊክ፣ አሕመድ፣ አቡ ሐኒፋን ተከታዮቻቸውን ጨምሮ እጅግ በጣም ብዙሃኑ ከ80 ኪሎ ሜትር በታች የተጓዘ ሰው ማፍጠር አይችልም ብለዋል። ታዲያ ምንጓዘው ለመብላት ብለን ከጾም ሸሽተን መሆን የለበትም። በርካታ የፊቅህ ሊቃውንት ከጾሙ ሸሽቶ ላለመጾም ብሎ የተጓዘ ሰው ወንጀለኛ ይሆናል፣ መብላትም አይፈቀድለትም ብለዋል። ቢበላ ወንጀለኛ ይሆናል። መብላት የሚችለው መቼ ነው? ጉዞ ያሰበ ሰው ቤት ውስጥ ሆኖ በልቶ መውጣት ይችላል ወይስ ከወጣ በኋላ ነው መብላት የሚችለው? ሁለቱም ተብሏል። አንዳንድ ሰሐቦች ቤታቸው ውስጥ በልተው ቁርስ በልተው የቱ ነበር ተብሏል፣ መጓጓዣቸውን ካዘጋጁ በኋላ። ነገር ግን ብዙሃኑ ያለበትን ከተማ የመጨረሻዎቹን ቤቶችን ለቆ ሳይወጣ መብላት አይችልም ብለዋል። ከጥንቃቄ አንፃር በላጩም ይሄ ጥቂት ሊቃውንት ከሰሐቦችም ከዛም በኋላ ከነበሩ በቅርብ ዘመን ካሉት በሰፊው የሞገቱለት የተከራከሩለት አልባኒ ቤት አፍጥሮ መውጣት ይቻላል ብቻ ሳይሆን ይወደዳል የሚል አቋም አላቸው። ነገር ግን ብዙሃኑ አይደለም፣ ያለበትን አካባቢ መንደር፣ ሀገር የመጨረሻ ቤቶችን ለቆ እስካልወጣ ድረስ መንገደኛ አይባል። ከዚህ ብዙሃኑ የመረጡትን መከተሉ በላጭ። ከከተማ ካሉበት ሀገር ከወጡ በኋላ እንጂ ቀድሞ ማፍጠር አይገባም። ነገ እሳፈራለሁ ያለ ሰው ማታውኑ
ጾምን ሳይነይት ማደር የለበትም። ነገ ልሳፈር ነው ብቻ ብሎ ስላሰበ ማታ ጾም ሳይነይት እንደውም በተቃራኒው ጥሩ ቁርስ በላለሁ ብሎ ነይቶ ማደር የለበትም። ጾማለሁ ብሎ ማደር አለበት፣ መነየት አለበት። ለምን ከተባለ ጉዞው ሊቀር ይችላል፣ ላይሳካ ይችላል። ስለዚህ ነገ እጾማለሁ ብሎ መነየት አለበት። ሱሑርም መብላት አለበት ከፈለገ ማለት ነው። ከዛ በኋላ ያቀደው ተሳክቶ ጉዞ ከሄደ የአካባቢውን ያለበትን መንደር የመጨረሻ ቤቶችን ለቆ እንደወጣ ከፈለገ ቁጭ ብሎ ቁርሱን ይብላ እንጂ ቤት ውስጥ ከመሆኑ ጋር ካለመነሳቱ ጋር ነገ ስለማልጾም ብሎ ማፍጠርን አለመጾምን ነይቶ ማደር የለበትም። ከሄደበት ሀገር የሚመለስበት ቀንስ ጉዳዩን ጨረሰ፣ ነገ ወደ ሀገሩ እንደሚመለስ እርግጠኛ ነው። ጾም ነይቶ ማደር አለበት ወይስ ሀገሩ እስካልገባ ድረስ መብላት ይችላል? ጾም መነየት አይወጅበትም። ሁለቱም ተብሏል። ራጅሑና ትክክለኛው ቤቱ እስካልገባ ድረስ ሀገሩ እስካልገባ ድረስ ጾም ስለማይወጅብበት ነገ እንደሚመለስ በጊዜ በጠዋት ቤቱ እንደሚገባ ቢያውቅም ክፍለ ሀገር የሆነ ሰው ጾም መነየት ግዴታ አይሆንበትም። በቀኑ ክፍለ ጊዜ ወደ ሀገሩ ወደ ቤቱ የገባ ሰው ቀሪ ሰዓቱን መጾም አይወጅብበትም። የወር አበባ ደም ላይ የነበረች ሴትም ቀን ላይ ብትጠራ ቀሪ ሰዓቱን መጾም ግዴታ አይሆንባት። የታመመ ሰውም ቀን ላይ ቢድን ጠዋቱን ከበላ የቀረውን ሰዓት መጾም አይወጅበትም። ለቀኑ ክብር ሲባል ግን ከመብላት ቢታቀቡ በላጭ ነው። መንገደኛ በጊዜ ሀገር ከገባ ከተመለሰ፣ በሽተኛ ቀን ላይ ከዳነ፣ የወር አበባ የወሊድ ደም ላይ የነበሩ ሴቶች ጠዋት ሀይዱ ላይ ሆነው እኩለ ቀን ላይ ወይም ረፋድ ላይ ቢጠሩ መጾሙ ግዴታ የሆነባቸውም ግዴታ ይሆናል የሚሉ እንዳሉ ሆነው ከማስረጃ አንፃር ግዴታ አይሆንም። ለጊዜው ክብር ሲባል ግን ባይበሉ ቢታቀቡ መልካም ነው ይባል። ከራባቸው ከደከማቸው መን አከለ አወለ ነሃሪ ፈሊአኩል አኺረሁ ብለዋል ሰሐቦች። የቀኑ ጅምር ላይ መብላት የተፈቀደለት ሰው የቀኑ መጨረሻ ላይ መብላት ይፈቀድለታል፣ የቀኑ መሃል ላይ መብላት ይፈቀድለታል በሚለው የሰሐቦች ንግግር መሰረት ቢበላ ችግር የለው። ነገር ግን አደባባይ ላይ ሜዳ ላይ ወጥቶ መብላቱ አግባብ አይደለም። ጾም እየጀመሩ ያሉ ታዳጊዎች ፊት ለፊት መብላቱም ተገቢ አይደለም። እነሱን ላለ መወስወስ፣ እነሱን ግራ ላለማጋባት የሚረዱ ከሆነ መንገደኛ፣ በሽተኛ፣ ሶላት የሌላት ሴት መብላት ተፈቅዷል፣ ሌላ ጊዜ ይከፍላሉ ተብሎ ሊነገራቸው የሚረዱ ከሆነ አጠገባቸው መብላቱ ችግር የለም። ይሄን ማያገናዝቡ ከሆነ ግን ከነሱ ራቅ ማለቱ በላጭ ነው። በሽተኛ ህመሙ ከበድ ያለ ከሆነ ነገ እድናለሁ የሚል ስሜትና ግምት ከሌለው ነገ አልጾምም ብሎ ቢነይት ችግር የለም። እንደ መንገደኛ አይደለም። መንገደኛ ከሀገሩ ሳይወጣ ነገ ስለሚወጣ አለመጾምን ነይቶ ማደር የለበትም ብለን። በሽተኛ ግን ህመም ላይ እስካለ ድረስ መብላት ተፈቅዶለታል። ነገ አልጾምም እበላለሁ ቢል ችግር የለም። ነገር ግን ነገ ልድን እችላለሁ፣ መድኃኒቱም አልቋል፣ ስሜቴም ጥሩ ነው፣ ነገ ደህና ሆናለሁ ካለ ይሄኔ ነይቶ ማደር ይኖርበታል። ከዛ በኋላ ከተሻለው ጾሙን ይቀጥላል፣ ካልተሻለው መብላቱን ይቀጥላል። መንገደኛና በሽተኛ እንደዚሁ የወር አበባ ደም ላይ የነበሩ ሴቶች በጊዜው ያልጾሙትን ኋላ ላይ ቀዷ ማውጣት ብቻ ግዴታ ይሆንባቸዋል። አንድ ሀገር ላይ ጾም ጀምሮ ወደ ሌላ ሀገር ውጭ ሀገር ለሕክምና፣ ለስራ፣ ለትምህርት የተጓዘ ሰው የወሩ መጨረሻ አካባቢ ላይ ወደዛ ሀገር ሲሄድ የዛ ሀገር ሰዎች ዒድ ሲያከብሩ ቢደርስ ከነሱ ጋር አብሮ ዒድ ማክበር ይኖርበታል። አንድ ሀገር ላይ ጾም ጀምሮ የጾሙ መጨረሻ ላይ ሌላ ሀገር ቢሄድ ጾም የጀመረበት ሀገር ዒድ ባልሆነበት ቀን የሄደበት ሀገር ዒድ ቢሆን አብሮ ዒድ ማክበር ይኖርበታል። ተለይቶ መጾም የለበትም። ከዛ በኋላ ሁኔታው ይታያል። እሱ የጾመውን ቀን ሲቆጥረው ከ29 ቀን በታች ከሆነ ከዒድ በኋላ አንድ ቀን ቀዷ ማውጣት ግዴታ ይሆንበታል። 29 እና 30 ቀን ከሆነ ምንም የለበትም። ያለበት ሀገር ላይ ጾም ጨርሶ የመጨረሻ ቀን ላይ ሌላ ሀገር ሲጓዝ ነገ ዒድ ባይሆን እሱ 30 ቀን ጾመ፣ እዚህ ለዒድ ሌላ ሀገር ተሳፈረ፣ ውጭ ሀገር ሄደ። እዛ ሲሄድ ነገ ጾም ነው ተባለ። 31ኛ ቀን ሆነ፣ መጾም ይወጅብበታል። 31 ቢሆንም 31 ወር አለ ወይ? የለም። የዓረብኛ ወር የሂጅራ እስላማዊ አቆጣጠር ከ29 አያንስም፣ ከ30 አያልፍም። ይሄ ኖርማል በሆነ አቆጣጠር ነው። አልፎ አልፎ ግን አንድ ግለሰብ ሌላ ሀገር ሲሄድ እንደዚህ አይነት ነገር ከገጠመው ከነሱ ጋር አብሮ መፍታት አለበት። የጾመው ቀን ከ29 በታች ከሆነ አንድ ቀን ቀዷ ማውጣት አለበት። ከነሱ ጋር አብሮ ዒድ ለማክበር ብሎ ጾም ቀጥሎ 31 ቢሆንበት 31ኛ ቀን መጾሙ ወንጀለኛ ነው፣ ቢድዓ ይሆንበታል አይባል። አብሮ ይጾማል፣ ከነሱ ጋር አብሮ ያከብራል። አንዱ ቀን እንደ ሰዓት መርዘም ነው የሚቆጠረው።
እንደ ሰዓት ጭማሪ ነው የሚቆጠረው። ምን ማለት ነው? አንድ ሰው እዚህ ሀገር ላይ ጾም ጀምሮ 11 12 ሰዓት ላይ ለመግሪብ አዳን 1 ሰዓት ሲቀረው ወደ ሌላ ሀገር በረራ ጀመረ። እዚሁ ሀገር ውስጥ እንኳን ወደ ምዕራብ ጉዞ ጀመረ። አውሮፕላኑ ከፍ ብሎ ሲበር እሱ ምድር ላይ ያለ ለመግሪብ 1 ሰዓት ግማሽ ሰዓት ነበር የቀረው። ነገር ግን ወደ ምዕራብ እንደመብረሩ ቀኑ እየረዘመ ሄደ። ፀሐይ አልጠልቃለችው። ይሄ ያለም የተለመደ ነው። ወደ ምስራቅ የሚሄድ ሰው ቶሎ ይመሽለታል። ወደ ምዕራብ የሚሄድ ሰው ቶሎ አይመሽለትም። ስለዚህ እኔ ከአውሮፕላን ማረፊያ ስነሳ 30 ደቂቃ ነበር የቀረኝ፣ 30 ደቂቃዬን ይዤ አፈጥራለሁ ማለት አይችልም። ፀሐይን እስካያት ድረስ ካልጠለቀች ድረስ 15 ሰዓትም ይጾም 18 ሰዓትም ይጾም ጾሙ ላይ መቀጠል አለበት። የሰዓታት መርዘም ጾምን መፍታት የተፈቀደ እንደማያደርገው ሁሉ ሌላ ሀገር ሲኬድም በተወሰነ መልኩ የፀሐይ መጥለቂያና መውጫው መለያየት ነው እንደዚህ የአንድ ቀን የሁለት ቀን ለውጥ የሚያመጣውና ሌላ ሀገር ሲሄድ 1 ቀን መጨመሩ እዛው ሀገር ላይ ሆኖ ወደ ምዕራብ ወደ ምስራቅ በመሳፈር ምክንያት እንደ ሰዓታት ሽግሽግ ነው የሚቆጠረውና 31 ቀን ጨምሮ ቢድዓ ሰራ አይባልም። ነገር ግን በዚህ መልኩ የሚጓዝ ሰው መንገደኛ በመሆኔ መብላት እችላለሁ ካለ አየር ላይ ሆኖ ሰዓታት ቢረዝሙበትም መብላት ይችላል። ሌላ ሀገር ሲሄድም ሰዎች ጾመኛ ሆኖ ቢያገኛቸው እኔ መንገደኛ ስለሆንኩ በላለሁ ቢል ችግር የለውም፣ ወንጀለኛ አይሆንም። ሌላው ነፍሰ ጡር እና አጥቢ የሆኑ ሴቶች በመሰረቱ ነፍሰ ጡርና አጥቢ መሆን ራሱ አይደለም ጾምን ለመፍታት ሰበብ የሚሆነው። እንደ በሽታ እንደ ጉዞ እንደ መታመምና እንደ ጉዞ ማርገዝና ማጥባት በራሱ ጾም የመፍታት ሰበብ አይደለም። ከሱ ተያይዘው ሊመጡ የሚችሉ ነገሮች ናቸው ጾም የመፍታት ሰበብ የሚሆኑት። በመሆኑም ሴት ልጅ ነፍሰ ጡር ከሆነች ወይም አጥቢ ከሆነች በመጾሜ ራሴ ይጎዳለሁ ወይም ጽንሱ ይጎዳል ወይም የማጠባው ልጅ ይጎዳል ብላ ከፈራች መብላት ትችላለች። ኋላ ላይ ግዴታ የሚሆንባት ምንድን ነው የሚለው ላይ ሰፊ ኺላፋት። ሴት ልጅ በማጥባት ምክንያት ወይም በመውለድ ምክንያት ለራሷ ወይም ለጽንሷ ወይም ለልጇ ፈርታ ከበላች መብላት ትችላለች ብለና ምንድነው ግዴታ የሚሆንባት? ምንም ግዴታ አይሆንባትም ያሉት ጥቂት ሊቃውንት ልክ እንደ ሕፃን ናት ማለታቸው። ሕፃን ምንም እንደማይወጅበት ሴት ልጅ በተደጋጋሚ መውለድ ማርገዝ ማጥባት ስለሚፈራረቅበት የሆነ ጊዜ ላይ ረመዳን ላይ ወይም መውለድ ወይም ማጥባት ከሁለት አንዱ ከገጠማት ምንም የለባትም ያሉ አሉ። ፍቅህ ላይ ብዙ አይነት ጉዶች አሉ፣ ኺላፎች አሉ። ይሄ ደካማ የሆነ ቀውል ነው። ሌሎች ደግሞ ለራሷ ፈርታ ከሆነ የበላችው ምንም የለባትም ቀባ እንጂ ለጽንሱ ወይም ለሚጠባው ልጅ ፈርታ ከሆነ የበላችው ቀባና ከፋራ አለባት ያሉ አሉ። ሌሎች ደግሞ ቀባ ብቻ ነው ያለባት ያሉ አሉ። ሌሎች ደግሞ መጾም የለባትም ማብላት ብቻ ይበቃታል ያሉ አሉ። ኢስላም ፊቅህ ባህር ነው፣ ሰፊ ነው። ምንም የለባትም ማብላትም ቀባ ማውጣትም የለባትም ከሚለው ውጪ ያሉት ቀውሎች ሁሉም በርካታ ፉቃሃዎች የደገፏቸው ቀውሎች ናቸው። ቀባ ብቻ ነው ያለባት፣ ለራሷ ሰግታ ከሆነ ያፈጠረችው ቀባ ብቻ ይበቃታል፣ ለልጇ ፈርታ ከሆነ ቀባና መመገብ ነው ያለባት። አይ ለራሷም ትፍራ ለልጇም ትስጋ፣ ጾም የለባትም እድሜ ልክ በሽተኛ እንደሆነ ሰው ማብላትን ያለባት ያሉ አሉ። ይሄ ከብኑ አባስ ከብኑ ዑመር ተነግሯል። ግን ብዙሃኑ ይሄን አይቀበሉም። ከብኑ ዑመርም ከብኑ አባስም ከራሳቸው ተቃራኒው ተገኝቷል። መጾም አለባት ቀባ ማውጣት አለባት የሚል። ስለዚህ ትክክለኛው በላጩ ሴት ልጅ በመውለድ በማጥባት ምክንያት ለራሷም ሰግታ ይሁን ለልጇ ለጽንሷ በጊዜው ከበላች ኋላ ላይ ያለባትን ቀን ቆጥራ ቀባ ማውጣት ብቻ ነው የሚገባት። ምናልባት በየዓመቱ ወይም ማጥባት ወይም ማርገዝ የገጠማት 10 ዓመት 20 ዓመት ምንም ፋታ ማያገኙ ሴቶች ካሉ ይሄኔ እንደ አዛውንቶች የማይለቅ በሽታ እንዳለባቸው ሰዎች ማብላት ይበቃቸዋል ያሏል። ነገር ግን ይሄ ብዙሃኑ ማይቀበሉት ነው። ይሄም ብለው የሚዘናጉ ሰዎችም አሉ። በላጩ እንደምን ብሎ ቀባ ማውጣት ነው የሚሻል። ቀባው ከተደራረበ 1 ዓመት ሳይጾሙ ሌላ ዓመት ከገባ ረመዳን ከመጣ መሀል ላይ መጾም የቻሉ ከሆነ ሌላ ረመዳን ሳይጾሙ የመጣው ወንጀለኛ ያደርጋል። ስላልቻሉ ከሆነ መንገደኛ መንገዱ ላይ እዛው ቀጠለ፣ 2ኛው ዓመት ረመዳን መጣበት። በሽተኛም እንደዚሁ ነፍሰ ጡር የሆነች ሴትም ወለደች፣ ወልዳ ያጠባች እንደገና አረገዘች፣ ምንም መጾም አልቻለችም። ይሄኔ ወንጀለኝነቱ ይቀራል።
መጾም ሳይችል ጊዜ ሳያገኝ ሌላ ረመዳን የገባበት ሰው ወንጀለኛ አይሆንም። መጾም ከመቻሉ ጋር ተዘናግቶ ሌላ ረመዳን የገባበት ሰው ወንጀለኛ ይሆናል። ከዚህ በተጨማሪ ብዙሃኑ የፊቅህ ሊቃውንት ዘንድ ከታቢዒዎችም የተወሰኑት መጾም ብቻ አይበቃውም፣ አውቆ ሌላ ረመዳን ሳይጾም የገባበት ሰው መቀጣት አለበት፣ ከእያንዳንዱ ቀን ጾም ጋር አንዳንድ ምስኪን ማብላት አለበት ብሏል። ነገር ግን ይሄን ለማለት የሚያስችል ግልጽ ማስረጃ የለም። በርካታ የእስላም ሊቃውንት ስላሉት ግን አቅም ያለው ሰው ቢያደርገው መልካም። አቅም ያለው ሰው አፍጥሮ በቂ በሆኑ ምክንያቶች አፍጥሮ በጊዜው ዑዝሩ ተወግዶ መጾም እየቻለ ሳይጾም ሌላ ረመዳን የገባበት ሰው ተውበት ማድረግ አለበት። ያለበትን ቀን ቀባ ማውጣት አለበት። ባለበት የጾም ቀን ልክ ደግሞ ምስኪን ማብላት አለበት። ይሄ ዋጅብ ነው ለማለት የሚያስችል በቂ ማስረጃ የለም። አቅም ያለው ሰው በበጎ ፈቃደኝነት ሰደቃም ስለሚሆንለት ቢያበላ መልካም። አቅም የሌለው ሰው ያልፈለገ ሰው ጾሙ ብቻ ይበቃዋል። ይህ ላይ በተለይ በሴቶች በኩል ትልቅ ክፍተት ይታያል። በወሊድ በማጥባት በእርግዝና ምክንያት ያደረጉ የ7 ዓመት የ10 ዓመት ጾም አለብኝ የሚሉ ሰዎች አሉ። ሰነፍ የሆኑ ወንዶችም በጉዞና አልፎ አልፎ በሚከሰት ህመም ምክንያት በጊዜው በልተው ቀዷ ያላወጡት የ5 ዓመት የ3 ዓመት ጾም ይኖርባቸው። አንዳንዴ ይረሱታል ከመደራረቡ ይመጣ። ይህ እንዳይሆን አንድ ዑዝሩ ምክንያቱ እንደተቀረፈ ፈጥኖ ቀባ ማውጣት ይገባናል። ሁለት ማስታወሻ መያዝ ይገባናል። እጥፍ የሚጾሙ ሰዎች ለዲናቸው በጣም ከመጠንቀቃቸው የመጣ ያለባቸውን ቀን በትክክል ቀባ ከማውጣታቸው ጋር ልባቸው አላርፍ ብላቸው እጥፍ የሚጾሙ ሰዎች ይህ ግዴታ አይደለም። የተጠራጠረ ሰው ስንት ቀን ነው ያለብኝ ብሎ የተጠራጠረ ሰው ጾም ቀባይን ጾም ያለው አልጾምኩም ብሎ የተጠራጠረ ሰው መፍትሄው ምንድነው? የተቢዑ ማ ገለበ ዐለይሂ ظنه ግምቱ ያመዘነበትን ማድረግ ይችላል። ለምሳሌ 20 ቀን ነው 22 ቀን ቀባ ያለብኝ ብሎ የተጠራጠረ ሰው አብዛኛው ልቡ ግምቱ ያመዘነው 22 ከሆነ 22 ማድረግ ይችላል። 20 ከሆነ 20 ማድረግ ይችላል። የነበረብኝን ቀባ ከፍያለሁ ወይስ አልከፈልኩም ብሎ የተጠራጠረ ሰው አብዛኛው ግምቱ ከፍያለሁ ከሆነ ከፍያለሁ ብሎ ማለት ይገባል። ካልሆነ ሸይጣን የወሰወሰ አንድን ጾም 3 ዙር የሚጾሙ ሰዎች አሉ። 2 ዙር የሚጾሙ እጥፍ የሚጾሙ አሉ። ያለባቸው 10 ቀን ነው 30 ቀን የሚጾሙ ሰዎች ምናልባት ዓመቱ ሙሉ የሚጾሙ ሰዎች። ይሄን አላህ አላዘዘንም። መሸቃለሁ። በዚህ መልኩ ሸይጣን እንድንሰላችም ሊያደርገን ይችላል። ነገር ግን አህወጡን መያዝ ይሻላል የሚሉ ሊቃውንት አሉ። ልባችን ያመዘነበትን ሳይሆን ጥንቃቄ የተሞላበትን ማለት ነው። አንድ ሰው 5 ቀን ያለብኝ 7 ቀን ቢል ምንም እንኳን ልቡ 5 ቀን ወደሚለው ቢያመዝንም ለጥንቃቄ 27 ቀን ነው ብዬ ጥንቃቄ ባደርግ ለዲኔ ይሻለኛል ማለቱ የተሻለ ነው ተብሏል። ቀባ ያለበት ቀባ ማውጣት የሚችልበትን እድል ከማግኘቱ ጋር ቀባ ሳያወጣ የሞተ ሰው ከሞተ በኋላ ቤተሰቦቹ ይጾሙለታል ወይም ያበሉለታል። ሁለቱም ግዴታ አይሆንባቸውም። በበጎ ፈቃደኝነት ነው የሚያደርጉት። ቤተሰብ ይጾምልኛል ብሎ መዘናጋት ሞኝነት ነው። በጊዜው በቂ ምክንያት ኖሮት ጾም ያፈጠረ የበላ ከዛ በኋላ ምክንያቱ ተወግዶለት መጾም እየቻለ ሳይጾም የሞተ ወንጀለኛ ይሆናል በመዘናጋቱ። ጾም ያለበት ከሞተ ቤተሰቦቹ ወይም ይጾሙለታል ወይም ያበሉለታል። ሁለቱም የነሱ ምርጫ በበጎ ፈቃደኝነት የሚያደርጉት። አላሁመ ኢላ ሟች ንብረት ካለው ከንብረቱ ማብላቱ ግዴታ ይሆናል። ዕዳኑ መክፈል አለበት። የሚጾሙለት ብዙሃኑ ዘንድ ዘመዶች መሆን አለባቸው፣ ወራሾች መሆን አለባቸው። ባዕድ መጾም አይችልም ብለዋል ብዙሃኑ ፉቃሃዎች። ነገር ግን ኢማሙል ቡኻሪን ጨምሮ የተወሰኑ ጥቂት የማይባሉ የፊቅህ ሊቃውንት ማንኛውም ሰው መጾም ይችላል። ትክክለኛውም ይሄ ነው። ዘመዶች ቢሆኑ የተሻለ ነው ከኺላፍ ለመውጣት። ስለዚህ አንድ ሰው ጾም ነበረበት መጾም እየቻለ ሞተ። በበቂ ምክንያት ጾምን የፈታ ሰው ያ ምክንያቱ ዑዝሩ ሳይቀረፍለት በዛው ከሞተ ምንም የለበትም። ለምሳሌ አንድ ሰው አመመው፣ ረመዳን ሲመጣ አመመው፣ ረመዳንን ሙሉ በህመም አሳለፈ፣ በዛው ህመም ሳይድን ወደ አኺራ ሄደ፣ ምንም የለበትም። ወንጀለኛም አይሆንም፣ ቤተሰብም ማብላት የለበትም፣ መጾም የለበትም። መንገድ ወጣ በላ፣ በዛው መንገድ ሳይመለስ ሞተ፣ ምንም የለበትም። ወይም ማብላት ቤተሰቦቹ ወይም ማብላት ወይም መጾም ግዴታ የሚሆንባቸው አፈጠረ፣ ዑዝሩ ተቀረፈ፣ መጾም የሚችልበት በቂ ጊዜ አገኘ፣ ተዘናግቶ ተወ፣ ይሄኔ እሱ ወንጀለኛ ይሆናል። ቤተሰብ መጾም ወይም ማብላት አለበት። ማብላቱ ላይ መጾሙ ላይ ቤተሰብ መሆን አለበት። ብዙሃኑ የመረጡት ወራሾች፣ ቅርብ ዘመዶች መሆን አለባቸው። የግድ አንድ ሰው መሆን የለበትም። 5-6 ሰው ተከፋፍሎ መጾም ይችላል። ወሚን ረሕመቲላሂ ቢዒባዲሂ በአንድ ቀን 30 ሰው ነይቶ ቢጾምለትም ይቻላል፣ ችግር የለም። እሱ ላይ ያሉ ቀኖችን ቆጥሮ መጾም እንጂ ግዴታ የሚሆነው
የተዘረዘሩ የጾም 30 ቀኖች ወይም 20 ቀኖች 40 ቀኖች አይደለም ይባል። አንድ ሰው ሞተ 30 ቀን ጾም አለበት። አንድ ሰው 30 ቀን የቆጠረም ሊጾምለት ይችላል። 10 ሰዎች አንዳንድ ቀን ሊጾምለት ይችላሉ። ሁለት ቀን 3 ቀን ሊጾምለት ይችላሉ። ያሉ ዘመዶች በሙሉ በጋራ ዛሬ ለገሌ እንጾምለት አላህ ይዘንለት እንጾምላት ብለው ተጠራርተው ተመካክረው ተቀጣጥረው በአንድ ቀን ቢጾሙለት ችግር የለም። የሚፈለገው ያለበትን የጾም ቀን ልክ ለሱ ብሎ ነይቶ መጾሙ ነው የሚፈለገው። ነገር ግን ያ አብደላህ ወይ አመተላህ ባለንበት ኢማን በደከመበት ዘመን ለራሳቸው ጾም ራሱ የሚዘናጉ ሰዎች እኔን አስታውሰው ይጾሙልኛል ብለህ አትዘናጋ። ሲጀመርም ከነዝር ጾም ውጪ ለሰው አይጾምም የሚሉ ፉቃሃዎች በጣም ብዙ ናቸው። ለሰው የሚጾመው የስለት ጾም ብቻ ነው። አንድ ሰው እንዲህ ነገር አላህ ካሳካልኝ ይሄን ያክል ቀን ጾማለሁ ለአላህ ብሎ ከተሳለ ያን ስለቱን መፈጸም ችሎ ሳይፈጽመው ከሞተ ቢጾምለት በግልጽ ሐዲስ ተነግሯል፣ ችግር የለውም። ከስለት ጾም ውጪ ግን የከፋራ ጾም ይሁን የፈርድ ጾም ይሁን ላ ዩሳሙ ዐን አሐድ የሚሉ ፉቃሃዎች አሉ። ምንም እንኳን ትክክለኛው ማንኛውንም ጾም ለሰው መጾም ይቻላል የሚለው ቢሆንም፣ ስለዚህ ሰዎች ይጾሙልኛል ተብሎ መዘናጋት አግባብ አይደለም፣ ስንፍና ነው። ሰዎች ራሳቸውንም የረሱበት ዘመን ላይ ነው ያለ ነው። ሌላው ከቀዷ ጋር በተያያዘ ቀዷ የሚያወጣ ሰው ፈርድ ጾምን ከረመዳን ውጪም ቢሆን ቀዷ ሲያወጣ ጾሙን መፍታት አይቻልም። ሱና ጾም የጾመ ሰው ችግር የለውም መፍቱም። አልሙተጠዊዑ አሚሩ ነፍሲሂ ተብሏል። የሰኞ ጾም፣ የሐሙስ ጾም፣ አያመል ቢዩት ሌሎችንም ሱና ጾሞችን የሚጾም ሰው መሀል ላይ ጾሜን መፍታት ፈለግኩ ቢል ችግር የለም። ግን የተወሰኑ ሊቃውንት እሱንም ቢሆን ቀዷ ቢያወጣው መልካም ነው። ወላ ቱብጢሉ አዕማለኩም ተብሏል። ካልተገደደ አለማፍጠር ነው። ሱና ጾምም ቢሆን ከደከሙ ከተቸገሩ ወይም የሆነ ቦታ ግብዣ ተጠርተው ለአንተ ብዬ ለፍቼ ደክሜን ሁሉ ሰርቼ እንዴት አትበላም ከተባለ አንድ ሰው ይብላ። ኋላ ላይ ግን ቀዷ ቢያወጣው ሱና ነው ተብሏል፣ ተወዳጅ ነው ተብሏል። ይሄ ሱና ጾም ከሆነ ፈርድ ጾም ላይ ያለ ሰው የስለት ጾምም ይሁን የቀዷ ጾምም ይሁን የከፋራ ጾምም ይሁን አንዴ ጾሙን ከጀመሩ መፍታት አይቻልም። በተለይ በግብረ ስጋ ግንኙነት ከረመዳን ውጪም ቢሆን ፈርድ ጾም ጾሞ ግንኙነት ያደረገ ሰው ረመዳን ላይ የጾመ ሰው አይነት ቅጣት አለበት የሚሉ ጥቂት ሊቃውንት ስላሉ ይበልጥ ጥንቃቄ ያስፈልጋል። ስለዚህ ፈርድን ቀዷ የሚያወጣ ሰው ልክ እንደ ረመዳን አክብሮ መጾም አለበት። ሌላው ባጭሩ የምናየው ጾምን የሚያፈርሱ ነገሮችን ይሆናል። ይሄ በየጊዜው የምንሰማው ነው፣ ብዙ አናብራራም። አልፎ አልፎ ግን ማብራራት የሚያስፈልጋቸው በተለይ ወቅታዊ ጊዜያዊ ዘመናዊ የሆኑ ሙስተጅዳት ጾም የሚያፈርሱና የማያፈርሱ ነገሮችን በተወሰነ መልኩ እናያለን። ጾም የሚያፈርሱ ነገሮች በጥቅሉ የተለያዩ ናቸው፣ አይነታቸው ይለያያል። ጾም ብቻ የሚያፈርሱ አሉ፣ ወንጀለኛ የማያደርጉ ከፋራም የሌለባቸው ቀዷ ብቻ ያለባቸው። ጾም የሚያፈርሱ ወንጀለኛ የሚያደርጉ ቀዷም ያለባቸው ከፋራም ያለባቸው አሉ። ጾም የሚያፈርሱ ቀዷ ግዴታ የሚያደርጉ ወንጀለኛ የሚያደርጉ አሉ። አይነታቸው ይለያያል። ማፍረሱ ወንጀለኛ የሚያደርግ ተውበት የሚያስፈልገው ቀዷ የሚያስፈልገው ቅጣትም ያለበት ከባዱ ጾም የሚያፈርስ ተግባር ግብረ ስጋ ግንኙነት ማለት ነው። ፈጅር አዳን ካለበት ሰዓት ጀምሮ ፀሐይ እስኪጠልቅ ድረስ ግብረ ስጋ ግንኙነት ሐራም ለባልና ሚስትም ይሁን ለባለጌዎችም ይሁን አላህ ይጠብቀን ከብልግና። አንዳንዶች ከገዛ ሚስቱ ጋር ከሆነ ችግር የለውም የሚሉ አሉ። በራሳቸው ዛቢያ ዝም ብለው ይጓዝ ግንኙነት ጾም የሚያፈርሰው ሐራም ከሆነ ነው፣ ከሚስቴ ጋር ከሆነ ምኑ ነው ጾም የሚያፈርሰው የሚሉ ፈላስፋዎች አሉ፣ ጃሂሎች። ጀናባ መታጠብም ላይ የሚሉ ሰዎች አሉ። ጀናባ መታጠብ ግዴታ ነው ብዬ እኔ የማምነው ከሌላ ሴት ጋር ከተኛው ነው። ኬት የመጣ ሰው ሲጀምር አስሉ ራሱ ከሌላ ሴት ጋር ከተኛ ጀናባ መታጠብ ከሌላ ሴት ጋር መተኛት እኮ የጀናባ ውሃ ማያወርደው ወንጀል ነው። ቆሻሻውን እድቡን በውሃ መታጠብም አያስወግድም። ጀናባ ታጠብ ያለ ጌታ ዝሙት አትስራ ብለዋል። ሻሂድ ከገዛ ሚስቱም ጋር ይሁን አላህ ይጠብቀንና ከመርከስ ከመነጀስ ከሌላም ተነጅሶ ይሁን ግብረ ስጋ ግንኙነት በረመዳን ምድር የፈጸመ ሰው ወንጀለኛ ይሆናል። ቀኑን ከባ መውጣት ይኖርበታል፣ መተውበት ይኖርበታል፣ ከፋራ ይወጅበታል። ከፋራው ምንድነው? አንድ ባሪያ ነፃ ማውጣት። ባሪያ ከሌለ ካላገኘ ወይም ገንዘቡን ካላገኘ 60 ቀን በተከታታይ መጾም ይኖርበታል ሳያቋርጥ። መሀል ላይ ከታመመ ችግር የለም ካቆመበት ይቀጥላል። አስገዳጅ ጉዞ ከገጠመው አውቆ ለመሸሽ ለረፍት ብሎ ሳይሆን አስገዳጅ ጉዞ ከገጠመው ካቆመበት ይቀጥላል። መሀል ላይ ደከመኝ ትንሽ ለረፍ ካለ 50 ቀን ጾሞ ቢሆን 50ው ዜሮ ይሆናል። እንዳዲስ መጀመር አለበት። ይሄን ካልቻለ ታማኝ ሐኪም መጾም አትችልም አቺም ከተባሉ ከፋራው ግዴታ የሚሆነው ወንድም
ሴትም ላይ ነው ባልም ሚስትም ላይ ነው ኺላፉ እንዳለ ሆኖ እሷም ተስማምታ ካደረገች ተገዳ ከሆነ ምንም የለባትም ጾሟ ሁሉ አይፈርስም ያሉ በርካታ ፉቃሃዎች አሉ አላኩል ሐል ሁለቱም ተስማምተው ካደረጉ ሁለቱም ላይ ከፋራ ይወጣባቸዋል ባሪያ ከሌለ ካላገኙ 60 ቀን በተከታታይ መጾም ከባድ ነው ቅጣቱ ይሄን አትችልም ብሎ ታማኝ ሐኪም ከነገረ 60 ምስኪን ማብላት ለእያንዳንዱ ምስኪን አንድ ጊዜ አጥግቦ ማብላት መቂም ይሄን አደርጋለሁ ብሎ ድንበር መዳፈር አግባብ አይደለም የረመዳንን ክብር መንካት ወንጀለኛ መሆን ሌላው ወንጀለኛ የሚያደርግና ቀባ ብቻ ያለበት ጾም ያፈርሳል ወንጀለኛ ያደርጋል ቀባ ብቻ ያለበት ከፋራ የለበት እሱም አውቆ መብላት አውቆ መጠጣት ሲጋራ ማጨስ አላህ ይጠብቀን እንደዚሁ ደግሞ ብኹርና መሰል ነገሮችን አጭሶ ቀጥታ መታጠን ከሩቅ መሽተቱ ችግር የለው ቤት ላይ ዕጣንና መሰል ነገሮች ጨሰው ሽታው ከሩቅ መድረሱ ችግር የለው ነገር ግን ያጨሱትን ነገር ቀጥታ መታጠን መሳብ ይሄ ጾምን ያፈርሳል እንደዚህ ደግሞ ከግብረ ስጋ ግንኙነት ውጪ ባለ መንገድ የዘር ፈሳሽ እንዲወጣ ማድረግ ሆን ብሎ ስሜት ቀስቃሽ ነገሮችን በማየት ሊሆን ይችላል በማድመጥ ሊሆን ይችላል ከሐላል የተዳረ ጋርም ይሁን ከባዳ ጋር በመነካካት በመላፋት ሊሆን ይችላል ሆን ብሎ የዘር ፈሳሽ እንዲወጣ ማድረግ ጾምን ያፈርሳል ወንጀለኛ ያደርጋል ከፋራ ግን የለው ምንም እንኳን የተወሰኑ ፉቃሃዎች አውቆ የዘር ፈሳሽ ያወጣ ሰው ልክ እንደ ግንኙነት እንዳደረገ ሰው ከፋራም አለበት ብለዋል ከባድ በተለይ ባለንበት ኢማን በረከመበት ሶሻል ሚዲያ ሰውን ባሳበደበት ዘመን ላይ ሳላውቀው ሶሻል ሚዲያ ውስጥ ገብቼ ስሜት ቀስቃሽ ቪዲዮ አይቼ የዘር ፈሳሽ ወጣኝ ጾም ይፈርሳል ወይ ብሎ የሚጠይቁ ሰዎች አልጾም ቀድሞ ሆኖ ጾምህ ሐራም ከማየት ወደ ቆሻሻ መንደር ከመግባት ካላገደ አልጾም ከማልጾምሽ አንድ ሰው ሲጾም ቀኑን ሙሉ ከሐራም መታቀብ ግዴታው ከዚህ ጋር ተመሳሳይ የሆነው ወንጀለኛ የማያደርግ ነገር ግን ቀዷ ብቻ የግዴታ የሚያደርግ ጾም የሚያፈርስ ነገር አለ ይሄውም መድኃኒት መውሰድ ታሞ አንድ ሰው መድኃኒት ወሰደ መብላት አልፈለገም ግን ይሄ መድኃኒት ውሰድ ስለተባለ ብቻ ቢወስድ ጾሙ ይፈርሳል መድኃኒቱ የሚዋጥም ይሁን የሚጠጣም ይሁን በግሉኮስ የሚሰጥም ይሁን ጾምን ያፈርሳል እንደዚሁ ሴት ልጅ የከንፈር ማጠቢያ መሰል ነገሮችን ተቀብታ ያ ንጥረ ነገር ወደ አፍ ውስጥ ዘልቆ ሆድ ውስጥ ተገባም ይሄም ጾምን ያፈርሳል በመሰረቱ መቀባቱን አትከለከልም ለጾም ጥንቃቄ ሲባል ግን መቀባት የለባትም መተው አለባት አይ ጾሜን ለአደጋ በማያጋልጥ መልኩ ቀባለሁ ብላ ተቀብታ ግን ወደ ውስጥ ከዘለቀ ወንጀለኛ አትሆንም ጾሙን ግን ቀባ ማውጣት ይኖርባታል ሌላው ጾም ያፈርሳሉ አያፈርሱም የሚባሉ ኺላፍ አለባቸው የተወሰኑ ነጥቦች አሉ ለምሳሌ ዋግምት ማሰራት ያፈርሳል አያፈርስም ተብሏል ኺላፍ አለበት አለማድረጉ መልካም ነው ማስመለስ ጾም ያፈርሳል አያፈርስም ኺላፍ አለበት ግልጽ ሐዲስም አለ አውቆ ማስመለስ ጾም ያፈርሳል ሳያውቁ ማስመለስ ጾምን አያፈርስም ጾም ያፈርሱ ነገሮችን መዘርዘር አይቻልም ሰፊ ናቸው ጾም ያፈርሱ ነገሮችን ነው መዘርዘር የሚቀለው ግብረ ስጋ ግንኙነት የዘር ፈሳሽ መውጣት ጾም ያፈርሳል የወር አበባ ደም የወሊድ ደም መፍሰስ ጾም ያፈርሳል አውቆ መብላት መጠጣት ጾም ያፈርሳል አውቆ ማስመለስ ጾም ያፈርሳል ምግብ የሚተኩ መርፌዎችን ግሉኮስና መሰል ነገሮችን መውሰድ ጾም ያፈርሳል ከዚህ ውጭ ያሉ ያልተዘረዘሩ ማፍረሳቸው ያልተነገረ ነገሮች ጾም አያፈርሱ በዚሁ አገባብ ኢብኑ ሐዝም ሌሎችም እንደዘረዘሩት እንደገለጹት ጾም የማያፈርሱ በርካታ ነገሮች አሉ ለምሳሌ የሰው ልጅ በተኛበት የዘር ፈሳሽ ቢወጣው ጾሙ አይፈርስም ሳይፈልግ ቢያስመልሰው ጾሙ አይፈርስም ቃርና መሰል ነገር አስቸግሮት ምግብ ነገር ቢወጣበት አውቆ እስካልዋጠው ድረስ ጾም አይፈርስም አውቆ ፈልጎ ካዋጠው ጾሙ ይፈርሳል ወደ አፉ ከመጣ በኋላ ጨጓራው ወደ ውጪ ተፍቶት ቃር መሰል ነገር አስቸግሮት ወደ አፉ ከመጣ በኋላ መልሶ ይሄን ሆን ብሎ ያዋጠ ጾሙ ይፈርሳል ቆሻሻም ነው መዋጥም የለበትም ጎጂ ስለሆነ ጨጓራን አሰቃይቶት ነው ያወጣው ያን መልሶ ማዋጡ ከሕክምና ከጤንነት አንፃር አይመከርም አይፈቀድም መተፋት አለበት አውቆ ያዋጠ ሰው ጾሙ ይፈርሳል ሳይፈልገው ቢዋጥበት ጾሙ አይፈርስም መራቅን መዋጥ ጾም አያፈርስም አክታን መዋጥም ጾም አያፈርስም መዋጡ ግን ክልክል ነው ሐራም ነው ኢብኑ ዑሰይሚን ሌሎችም እንዳሉት ለምን ከተባለ ጎጂ ስለሆነ ቆሻሻ ስለሆነ ሳያውቅ አክታው ቢዋጥበት አንድ ሰው ጾሙ አይፈርስም አውቆም ቢውጠው ቆሻሻን መዋጥ የለብህም ወንጀል ነው ይባላል እንጂ ጾሙ በዚህ አይፈርስም ብዙ ሰዎች ረመዳን ላይ ከሚጠየቁ ጥያቄዎች አንዱ ይሄ ነው አክታ አስቸግረኛል አክታ መዋጥ ያጠፋል ወይ ምን ላድርግ ይላል ቀኑን ሙሉ የተፉ የሚውሉ ሰዎች ይሄ አንድ ውስጥ ላይ ሐሳብ ስለሚሆን ነው ደጋግሞ የሚመጣው በሽታ ያለበት ሰው መታከም አለበት
ሌላው መድኃኒቱ መፋቂያ ማብዛት። ከመፋቂያ ጥቅም አንዱ የቅጠዑል በልገማ፣ ከመፋቂያ መቶ ጥቅሞች አንዱ በልገምን አክታ ምራቅን እንዲጠፋ ያደርጋል፣ እንዲቀንስ ያደርጋል። ሌላው ከዛ ውጭ ያለ ምራቅ መዋጡ ችግር የለው። ነገር ግን ወደ ከንፈር ጫፍ ከወጣ በኋላ ሕፃን ሆኖ መልሶ ያን መዋጥ ይሄ ጾም ያፈርሳል። የገዛ ምራቅም ቢሆን ካፍ ወጥቶ የከንፈር ጫፍን የውጭ ጫፍን ከነካ በኋላ መልሶ አስገብቶ መዋጥ ጾም ያፈርሳል። የሌላ ሰው ምራቅ መዋጥ ጾም ያፈርሳል። ለምሳሌ ሕፃን ልጅ እናቱ ስትስመው ከንፈሩን ስመው እናቶች ልጆቻቸውን ይስማሉ እፍታቸውን ከፍ ካላሉ በስተቀር ይሄ ጾም ያፈርሳል። ባል ሚስቱን መሳም ይችላል አይችልም መጣበት ይሆናል። አንደኛው የሌላኛው ምራቅ ቢነካው ጾም ይፈርሳል። የገዛ ምራቅ ግን ጾም ያፈርሳል። ምራቅን አፍ ላይ ያጠራቀሙ መዋጥ የተጠላ ነው። ከውጭ ሌላ ነገር እስካልተጨመረበት ድረስ ይሄ ብቻ ጾምን አያፈርስም። ወከዛልክ ኩል መቀባት ጾም አያፈርስም። አፍ ስለደረቀ ወይም ውዱእ ስለሚያደርጉ መጉመጥመጥ ጾም አያፈርስም። መንገድ ላይ አቧራ ተነስቶ አፍ ውስጥ ቢገባ ጾም አይፈርስም። ወደኛ ሰው ሆኖ አፉን ከፍቶ የሚውል አልያ ደግሞ በሌላ ምክንያት ዝንብ አፍ ውስጥ ቢገባበት ጾም አይፈርስም ብለዋል ፉቃሃዎች። ዝንብ አፍ ውስጥ ቢገባ አላህ ይጠብቅህና አልፎም ቢወርድ በዚህ ጾም አይፈርስም። መቼም አውቀህ አታደርገውም፣ አይደረግም። ሊገጥም ግን ይችላል። ፊቅህ ላይ አልፊቅህ ልፍቲራዱ የሚባል ነገር አለ። እንደው ቢሆን ብለው የሚፈጥሩት ነገር አለ ፉቃሃዎች። አላህ ጀዛቸውን ይክፈላቸው። አንዳንዴ ይገርምሃል፣ ማይሆነውን ሁሉ አልፈው ሄደው ይናገራሉ በዘመናቸው ያልተከሰተውን ራሱ። ለምሳሌ ሐጅ ላይ አንድ ሰው አረፋ ላይ የአሞራ ክንፍ ላይ ቢቆም መቆም ይቆጠርለታል ወይ ብለዋል። ድሮ አውሮፕላን ሳይመጣ በፊት አንድ ሰው ሐጅ ሄዶ አረፋ መገኘት 9ኛው ቀን ግዴታ ነው። ታዲያ 9ኛው ቀን ላይ ከሰዎች እኩል መሬት ላይ አላርፍም ብሎ አሞራ ላይ የበረረ እዛ እየተንዣበበ ቢቆይ ይቆጠርለታል ወይ? አሞራ ላይ የአሞራ ክንፍ ላይ ሆኖ ከካዕባ ዙሪያ ጠዋፍ ቢያደርግ ይቆጠርለታል ወይ ብለው ነበር። ይሄን ያሉት አውሮፕላን ሳይመጣ በፊት። አዎ ብለዋል። ዛሬ ላይ አውሮፕላን መጣ። ሌሎችም አልፊቅህ አልኢፍቲራዲ የሚባሉ ነገሮች አሉ። አንዳንዱ ሊሆን የሚችል ነው፣ አንዳንዱ ማይሆን ነው፣ አንዳንዱ ከመቶ አንድ ሊከሰት የሚችል ነው። የሸሪዓ አዋቂዎች ከሳይንሲስት በላይ የዘመናዊ የሳይንስ ተመራማሪዎች በላይ ተመራማሪዎች ናቸው በፍቅህ ጉዳይ። ናም ያልሆነን ያልተከሰተን ነገር አብዝቶ መፈላፈሉ መልካም አይደለም። አንተ ጠያቂ ሆነህ መጠየቅ የለብህም። ፉቃሃዎች ግን መመራመራቸው ጥሩ ነው፣ ለሰው ይጠቅማል። እንዲህ ቢሆን እንዲህ ይደረጋል፣ እንዲህ ቢሆን ይደረጋል እንዴ ብለህ አንተ ገራ ልትጋባ ትችላለህ። የሆነ ጊዜ መደረጉ አይቀርም። አንተ ዘንድ ባይደረግ ሌሎች ጋር ሊገጥም ይችላል። ሻሂድ አንድ ሰው ዝንብ ቢገባበት፣ ትንኝ ቢገባበት፣ እንደዚሁ መንገድ እየሄደ አቧራ ቢገባበት፣ ወፍጮ ቤት የሚሰራ ሰራተኛ እያበጠረ ብናኝና መሰል ነገር ቢገባበት፣ ሴት ልጅ ዱቄት እየሰራች እያዘጋጀች እየነፋች ነው የሚባለው እንደዚህ ነገር እየሰሩ ቢገባባቸው በአፍንጫ ጾም አያፈርስም። በጥርስ መሃል የሚቀር ምግብ ሊኖር ይችላል። ይሄን ሆን ብሎ ማዋጡ ጾም ያፈርሳል። ሳያስቡት ከተዋጠ ችግር የለው። በጣም ትንሽ ከመሆኑ አንፃር ከምራቅ ማይለይ መሆኑ ምራቅ መስሎት ማዋጡ ችግር የለው። ነገር ግን ጾመኛ ለሱ ከሚወደዱ ነገሮች አንዱ መፋቂያ መጠቀም፣ ሱሁር በልተው እንደጨረሱ መፋቂያ መጠቀም፣ አፈን በውሃ ማጽዳት አስፈላጊ። ይሄ ከመደረጉ ጋር ቴምር መሰል ነገሮች ጥርስ ላይ ተለጥፈው ቢቀሩ ቀን ላይ ሳያስበው ቢዋጥበት ምንም የለበትም። አውቆ ቢውጠው ግን ጾሙ ይበላሻል። አውቆ ቢውጠው ጾሙ ይበላሻል። ወከዛልክ የጥርስ ብሩሽ መጠቀም፣ ሳሙና መጠቀም ጾም አያፈርስም። በመሰረቱ የጥርስ ብሩሽ ሳሙና እየተጠቀመ የጥርስ ብሩሹ የሳሙናው ንጥረ ነገር ወደ ጉሮሮ አልፎ ከሄደ አውቆ ካደረገው ጾሙ ይበላሻል። ጥንቃቄ ከማድረጉ ጋር ቢዋጥበት ጾሙ በዚህ አይበላሽም። የአፍ መድማት ችግር ያለበት ሰው የደማውን ደሙን መጥፋት ግዴታው ከሁለት ነገር አንፃር፣ አንድ መዋጡ ጾም ስለሚያፈርስ፣ ሁለት ደም ነጃሳ ስለሆነ ነጃሳን መዋጥ ስለማይቻል። ስለዚህ የጥርስ መድማት ችግር ያለበት ሰው መፋቂያ ላይ መጠንቀቅ አለበት። ለስለስ ያለ መፋቂያ መጠቀም፣ ሰዓቶችን የመረጠ መጠቀም አለበት። ሆኖም አስፈልጎት መፋቂያ ከተጠቀመ ከደማ መድማቱ ብቻ ጾም አያፈርስም። ጥርስ በመፋቅም ይሁን ጥርስ በመንቀል በማስነቀልም ይሁን የሚወጣ ፈሳሽ ጾም አያፈርስም። ወደ ውስጥ ከገባ ጾም ይፈርሳል። ረመዳን ላይ ሆኖ ጥርስ ማስሞላት፣ ጥርስ ማሳጠብ ይቻላል ወይ ከሚጠይቁ ጥያቄዎች መሃል አንዱ ነው። ምንም ነገር ወደ ውስጥ እንደማይገባ እርግጠኛ ከተኮነ አዎ ይቻላል፣ የሚከለክል ነገር የለም። ነገር ግን አስተማማኝ አይደለም። በማታው ክፍለ ጊዜ ማድረግ ወይም ከረመዳን በኋላ ማድረጉ በላጭ። የጥርስ ሳሙናው ኺላፍ አለበት፣ እሱን ማታ ማድረጉ በላጭ። መፋቂያ ማንኛውም ሰዓት ላይ አይከለከልም፣ ጾም አያፈርስም። ኢብኑ ሐዝም ሌሎችም እንዳሉት ደረቅም ቢሆን እርጥብም ቢሆን መፋቂያው ደረቅም ቢሆን እርጥብ ጾም አያፈርስም። ነገር ግን የመፋቂያው ስብርባሪ ወደ ውስጥ መግባት የለበትም። መፋቂያው ገና አዲስ ሲጀመር ልዩ ጣዕም ስለሚኖረው ያንም ይበልጥ መጠንቀቅ ያስፈልጋል።
አንዴ ጥርስን ፍቀው ምራቁን ከተፉ በኋላ አንዴ አፍን ተግመጥምጠው አፍ ውስጥ ያስገቡትን ውሃ ከተፉ በኋላ ቀኑን ሙሉ የተፉ መዋል ማጥበቅ ነው። አጥባቂዎችን አላህ አይወድም፣ ሙተሸድዶችን አላህ አይወድም። አንዴ አፋቸውን ከተግመጠመጡ 30 ጊዜ የወጡ የሚተፉ ሰዎች አፋቸው እንደ አዲስ ምራቅ ያመነጫል። የተሸደዱ በጊዜው ያለውን የገባውን ባዱን ነገር ከተፋህ በቂ ነው። ወከዛሊክ ምግብ መቅመስ ጾም አያፈርስም። የድሮ ፍቅሃዎች ምን ይላሉ? ከመቅመስም አልፎ ሴት ልጅ ሕፃን ልጇ ምግብ ስለጠነከረበት በአፏ አኝካ አለስልሳ መስጠት ብትፈልግ ችግር የለውም ይላል። ዛሬ ይሄን የሚያደርግ ሰው የለም። ከተማ አካባቢ ገጠር ላይ ሊያደርጉ ይችላል። ከተማ ላይ ለስላሳ ምግቦች ነው ልጆች የሚበሉት። እንደገና ደግሞ ምግብ መፍጫ ማሽኖች አሉ። ነገርን ክፍለ ሀገር ላይ አሁንም ድረስ ለሕፃን ልጃቸው እናት በአፏ አለስልሳ አኝካ የምታጎርስበት ሁኔታ አለ። ስለዚህ እናት ለልጇ ምግብ በአፏ መፍጨት ቢያስፈልጋት በአፏ ፈጭታ ማጉረስ ትችላለች። በእናትና ልጅ መሃል ምንም ግርዶሽ የለም፣ መጸየፍም የለም። ምግብ ቤት የሚሰሩ ሰዎች ምግብ ቀምሰው ለማታ ለፍጡር ማዘጋጀት ካለባቸው ቢቀምሱ ችግር የለም። ቤት ምሰራ ሴት ብትቀምስ ችግር የለም። ነገር ግን መዋጥ የለበትም። የተፈቀደውን ያክል በመላሳቸው ጫፍ ቀምሰው አጣጥመው ለመጥፋት ያስገቡት ሳያስቡት ወደ ውስጥ ቢገባባቸው ወንጀለኛ አይሆንም። ወከዛሊክ የወር አበባ ደም ላይ የነበረች ሴት የወሊድ ደም ላይ የነበረች ሴት ፈጅር አዛን ከማለት በፊት ከጠራች ሳትታጠብ አዛን ማለቱ ጾምን አያፈርስም። ታጥቦ ጾም መቀጠል ይቻላል። ጀናባ ላይ የነበረ ሰው ማታ ላይ በተኛበት በህልሙ የዘር ፈሳሽ የወጣው ሰው አሊያ ደግሞ ባልና ሚስት ማታ ላይ አልጋ ላይ ካሳለፉ ጀናባ ከሆኑ ፈጅር አዛን ከማለቱ በፊት ካልታጠቡ ጾም የላቸውም አይባል። ነቢዩ ዓለይሂ ሰላቱ ወሰላም ኡሙ ሰለማ ሌሎችም ባለቤቶቻቸው እንደተናገሩት ከግብረ ሥጋ ግንኙነት ነው በህልምም አይደለም ግብረ ሥጋ ግንኙነት ማታ አድርገው ሳይታጠቡ ጎህ ይቀድ ነበር ወይም ፈጅር ይገባ ነበር ብላ። ስለዚህ አንዳንዴ በተኙበት ኢህቲላም ሆኖ የዘር ፈሳሽ ወጥቷቸው ወይም ተነስተን እንታጠባለን ብለው ባልና ሚስት አልጋ ቆይታ አድርገው ሳይታጠቡ አዛን ስላለ ጾም የለኝም እላለሁ። ያላዋቂነት ጾም ከጀመሩ በኋላ ጀናባ መሆን አውቆ መሆኑ ሐይድ መምጣቱ እንጂ ጾም የሚያፈርሰው ጾም ሳይጀመር በፊት የወር አበባ ደም ከቆመ መታጠቡን ማዘግየቱ ምንም ችግር የለው። ባልና ሚስት ጾም ላይ ጥንቃቄ ማድረግ አለባቸው። የቀኑ ክፍለ ጊዜ ላይ ባል ሚስቱን ሚስት ባሏን መነካካት ይችላሉ አይችሉም ኺላፍ አለ። መሳሳም ይችላሉ፣ በስሜት መነካካት ይችላሉ አይችሉም ኺላፍ አለ። ራጂሑ ራሱን ለሚቆጣጠር ሰው ይቻላል፣ ራሱን ለማይቆጣጠር ሰው አይቻልም፣ ይጠላል። ጭራሽ ራሱን እንደማይቆጣጠር እርግጠኛ ሆኖ ከተቃራኒ ጾታ ጋር በመነካካቱ ብቻ የዘር ፈሳሽ እንደሚወጣው ያወቀ ሰው መንካቱ መሳሙ ሐራም ይሆንበታል። ራሱን በደንብ የሚያውቅ ሰው ራሱን የሚቆጣጠር ሰው ይሄን ማድረጉ ችግር የለው። ሁለቱም ከነቢይ ተገኝቷል። የፈቀዱለትም ሰው አለ፣ የከለከሉትም ሰው አለ። የሆነ ሰው መጥቶ ጾመኛ ሆኜ ባለቤቴን መሳም እችላለሁ እንዴ ሲላቸው አዎ ያሉት ሰው አለ። ሌላ ሰው ደግሞ ጾመኛ ሆኜ ባለቤቴን መሳም እችላለሁ እንዴ ሲላቸው አችልም ያሉት ሰው አለ። ሁኔታውን ሲያዩት አችልም ያሉት ወጣት፣ ትችላለህ ያሉት ደግሞ ጠንከር ያለ በሰል ያለ ሰው። ከዛ ውጪ ባልና ሚስት በተለይ በፈጅሩ ክፍለ ጊዜ ከስሁር በኋላ ራሳቸውን የማይቆጣጠሩ ከሆነ አብረው መተኛት የለባቸው። ይሄ አልፎ አልፎ የሚከሰት ከፈጅር በኋላ አብረን በተኛንበት አንዳንዴ ባለማወቅ እንቅልፍ ላይ ሆነን ይላሉ። ኢማናቸው ደካማ የሆነ ዲናቸው ጥንቃቄ የሚያደርጉ ሰዎች ምክንያት ፈጥረው ፈትዋ መጠየቃቸው ከመጠየቅ የሚያድናቸው ይመስላቸዋል አንዳንድ ሰዎች። ሌላ ጊዜ ደግሞ ራሳቸውን ማይገዙ ሰዎች ሆነው ሐራም ላይ የሚወድቁ አሉ። ራሱን የሚፈራ ሰው አልጋ መለየት አለበት ከነጋ በኋላ። ሌላው ዘመናዊ የሆኑ ጾም ያፈርሳሉ አያፈርሱም የሚባሉ ነገሮች አሉ። የአይን ጠብታ፣ የጆሮ ጠብታ ጾም አያፈርሱም። ጆሮን ማጽዳት ጾም አያፈርሱም። ጥርስን ማጽዳት ጾም አያፈርስም። ነገር ግን ወደ ታች የሚገባ ነገር ሊኖር ስለሚችል በእጅ ማጽዳቱ እንጂ ሐኪም ቤት ሄዶ ማጽዳቱ መዘግየቱ የተሻለ ነው። በአፍንጫ የሚወሰዱ ጠብታዎች ያጠፋሉ አያጠፉም ኺላፍ አለበት። አያጠፉም ያሉ ፉቃዎች አሉ። ነገር ግን አፍንጫ ከአፍ ጋር ግንኙነት ስላለው ወደ ላንቃ ሊሄድ ስለሚችል በአፍንጫ የሚወሰድ ጠብታ መራቅ ግዴታ። ከዛ ውጪ የአይን ጠብታ፣ የጆሮ ጠብታ ጾምን አያፈርስም። የአስም በሽታ ያለባቸው ሰዎች የሚወስዱት በኻኻን በአፍ የሚሳብ ጾም ያፈርሳል አያፈርስም ኺላፍ አለበት። ከዘመናዊ የሚያፈጥሩ ጉዳዮች ውስጥ የሚመደብ ነው። ራጂሑና ትክክለኛው ኢብኑ ባዝ ኢብኑ ዑሰይሚን ሌሎችም እንዳሉት ለአስም የሚሳበው የሚወሰደው መድኃኒት ጾም አያፈርስም በሁለት ምክንያቶች። አንደኛ መድኃኒቱ አፍ ላይ በሚሳብበት ጊዜ የሚገባው ንጥረ ነገር እጅግ በጣም ደቂቅና የማይታይ ነው፣ ትንሽ ነው። በውዱእ ጊዜ አፍን ሲግመጠመጡ
መፋቂያ ሲጠቀሙ ከሚገባው ንጥረ ነገር በብዙ እጥፍ የሚያንስ እንጂ የሚበልጥ አይደለም። አንድ ከዚህ አንፃር አያጠፋም። ሁለት የሚሳበው ነገር ወደ ሳምባ እንጂ የሚሄደው ወደ አንጀት አይገባም። ወደ ሳምባ እንጂ የሚሄደው ወደ አንጀት አይገባም። ስለዚህ ያስም በሽታ ኖሮበት በተደጋጋሚ መድኃኒት መውሰድ ያስፈለገው ሰው የሚሳበውን ቢስብ ችግር የለው። ከዛልክ ሴት ልጅ የማህፀን ምርመራ ካስፈለገ ሌላ ንጥረ ነገር እስካልገባ ድረስ በማህፀን በኩል ምርመራ ማድረግ መሳሪያዎችን ማስገባት ጾምን አያፈርስም። እንደዚሁ ደግሞ በደም ስርም ይሁን በጡንቻ በታፋ የሚወሰዱ መድኃኒቶች የግሉኮስነት ባህሪ እስከሌላቸው ድረስ ጾም አያፈርሱም። ለምርመራ ደም መውሰድ፣ ለናሙና ደም መውሰድ ጾም አያፈርስም። ኦክሲጅን ማድረግ ጾም አያፈርስም። ማደንዘዣ መውሰድ ጾም አያፈርስም። አላሁማ ኢላ በማደንዘዣው ምክንያት ከፈጅር በፊት ጀምሮ እስከ መግሪብ ካልነቃ ራሱን ካላወቀ ጾም የለውም። ጠዋት ጾም የነየተ ሰው ለቀዶ ጥገና ማደንዘዣው ተብሎ ቢወስድ በዚህ ብቻ ጾሙ አይፈርስም። ቀዶ ጥገናው ራሱን ጾም አያፈርስም፣ ማደንዘዣ መውሰዱም ጾም አያፈርስም። በሌሎች ነገሮች ጾሙ እስካልፈረሰ ድረስ ወይም ለሕክምና መብላት አለበት መጠጣት አለበት ተብሎ አውቆ እስካልበላ እስካልጠጣ ድረስ። እንደዚሁ ደግሞ ቅባት ነክ ነገሮች፣ ሎሽኖች፣ ሴቶች የፀጉር ቅቤ መቀባታቸው መሰል ነገሮች በአፍና በአፍንጫ በኩል ወደ ሆድ እስካልገባ ድረስ በሌላ በቆዳ ሟምቶ ቆዳ የመጠጠ ወደ ውስጥ የሚያስገባው ነገር ይሄም ጾምን አያፈርስም። ደም መስጠትም ጾም አያፈርስም። በጣም ደሙ በስቶ ሒጃማ ደረጃ ከደረሰ ሊያጠፋ ይችላል ተብሏል። ይሄን መጠንቀቅ ያስፈልጋል። ታመው ለናሙና ለምርመራ ደም ላብራቶሪ ታዞላቸው ጾመኛ ነኝ ብለው የሚከለክሉ ሰዎች አሉ። ምንም ችግር የለም። ለሌላ ሰውም ታሞ 1 ሊትር 2 ሊትር ደም መውሰድ ይቻላል ካንተ የተባለ ሰው መውሰዱ ችግር የለም። ከወሰደ በኋላ በስቶ ራሱን ስቶ ከወደቀ ራሱን መሳቱ ረጅም ጊዜ ከቆየ ሊሆን ይችላል። ቅድም እንዳልነው ራሱን መሳቱ ከሌሊት እስከ ከፈጅር በፊት እስከ መግሪብ ካልቆየ ድረስ ችግር የለውም ብለናል። ይሄም ጾምን አያፈርስም። ከፊት የጠቀስናቸው ጾም የሚያፈርሱ ነገሮች ጾም የሚያፈርሱት አውቆ ከተደረገ ሆን ተብሎ ከተደረገ፣ ረስቶ ጾም የሚያፈርስን ነገር ያደረገ ሰው፣ ባለማወቅ ጾም የሚያፈርስን ያደረገ ሰው ጾሙ አይፈርስም። ለምሳሌ አዲስ ዛሬ የሰለመ ሰው ምግብ መብላት እንጂ ለስላሳ መጠጣት ጾም እንደሚያፈርስ አላወቅኩም ቢል ጾም ፈርሷል አንለው። አሊያ ደግሞ ግብረ ስጋ ግንኙነት ጾም እንደሚያፈርስ አላወቅኩም ቢል ጾም ፈርሷል አንለው። አዲስ የሰለመ ሰው። እንደዚሁ ደግሞ ባዲያ ውስጥ የሚኖሩ ገጠር ውስጥ በረሃ ውስጥ የሚኖሩ ምንም ከእውቀት ባለቤቶች ጋር የማይገናኙ ሰዎች ጾም የሚያፈርስ መሆኑን ካላወቁ ዑዝር ይሆናቸው። ከተማ ውስጥ የሚኖር ከመስጂድ ከመድረሳ መሃል የሚኖር ሰው አላወቅኩም ቢል የራስህ ጉዳይ ይባላል። ቀባ መውጣት አለበት ይባላል። ለምን አላወቅም? ለምን አልተማርክም? ለምን አልጠየቅም ይባላል። ረስቶ ተሳስቶ ተገዶ ምግብ የበላ ሰው አናቱ ላይ መሳሪያ ተደቅኖበት ካልበላህ ገድልሃል የተባለ ሰው ይብላ ይጠጣ ምንም የለበት። መሳሪያውን ሲያነሱለት ጾሙን ይቀጥላል። ረስቶ ምግብ በየአይነቱ አቅርቦ የበላ ሰው ምግቡን ከጨረሰ በኋላ እጁን ሲታጠብ ጾም ትዝ ቢለው ምንም የለበት። አላህ ነው ያበላው አላህ ነው ያጠጣው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ልክ እንዳስታወሰ ማቆም አለበት። ምግቡ ጣፍቶት አውቆ እንዳላወቀ ሰው ሆኖ መቀጠል የለበት። አፉ ውስጥ ያለውንም መጥፋት አለበት። ሌላ ሰው ቢነግረው አንድ ብሎ ገና እንደመጣ አንተ ጾም እኮ ነው ቢለው እየተከራከረ መጉረስ የለበትም። ማቆም አለበት። ጾመኛን ሲበላ ያየ ሰው ዞር ማለት አለበት ያሉ አሉ። አላህ ያበላውን እንዴት ታቋርጥበታለህ ብለው። ምክንያቱም ሐዲሱ ኢነማ አጥዐመሁ አላሁ ወአስቃህ ነው የሚለው። አላህ ነው ያበላው አላህ ነው ያጠጣው ረስቶ የበላ ሰው ተብሏል። እሱ ረስቷል አንተ ምን አገባህ? የአላህን ርስቅ አታቋርጥበት አይተህ እንዳላየ ዞር በል ያሉ አሉ። ነገር ግን ይሄ በሌላ ሐዲስ የሚጋጨው ሐዲስ አለ። መን ረአ ሚንኩም ሙንከረን ፈሊገይርሁ ቢየዲህ፣ ወንጀል ያየ ሰው በእጁ ያስወግድ ተብሏልና ሲበላ ያየነውን ሰው አትብላ ብሎ ማስታወስ ግዴታ ይሆናል። ራሱ እንዳስታወሰ ሰው እንዳስታወሰው ፈጥኖ ማቆም ይኖርበታል። ከዛ በኋላ ቀባ ማውጣትም አይኖርበትም። ረስቶ የበላ ሰው ተገዶ የበላ ሰው ረስቶ በመብላቱ በመገደዱ ዑዝር ይሆነዋል። ሌላው ከጾም ጋር የተያያዘ ከመጨረሻው ፊት ያለ ነጥብ ያልነጋ መስሎት የበላ ሰው ከበላ በኋላ መንጋቱን ቢያውቅ የበላው ከነጋ በኋላ መሆኑን ቢያውቅ ምንም የለበትም። ፀሐይ የጠለቀችው መስሎት የበላ ሰው ከበላ በኋላ አለመጥለቋን ቢያውቅ አሁንም ምንም የለበትም። ሰፊ ኺላፍ አለባቸው ሁለቱም ነጥቦች ላይ። ከማስረጃ አንፃር ከአሱል አንፃር ትክክለኛው በተለይ የሌሊቱ ምንም የለበትም። በመሰረቱ ሌሊት ላይ ነው ያለው። ሌሊት የሚበላበት ሰዓት ነው። ሌሊት መስሎት በላ። ከበላ በኋላ ግን ሰዓት ሲያይ ወይም ሰው ሲደውልለት ከነጋ በኋላ ነው የበላው ምንም የለበትም። የመሸ ፀሐይ የጠለቀ መስሎት በላ አሁንም ምንም የለበትም። እዚህ ላይ ሰፊ ኺላፍ አለ። ምክንያቱም በመሰረቱ ቀን ላይ ነው ያለው። ቀኑ ማለቁን ሳያረጋግጥ የተጠራጠረ ለምን በላ ብሏል። ግምቱ ነው። ጾም ብሎ መብላት አልፈለገም። ቀኑን ሙሉ ጾሟል።
አውቆ መቼም የመጨረሻ ሰዓት ላይ አያጠፋም። ፀሐይ የጠለቀ መስሎት ነው የበላው፣ ምንም የለበትም። ከኺላፍ ለመውጣት ግን በተለይ የመሸ መስሎት የበላ ሰው ቀዷ ቢያወጣ መልካም፣ ከኺላፍ ለመውጣት ለጥንቃቄ ሲባል። የማታው ግን ችግር የለም። አብዱላህ ብን አባስ ፈኩል ማሸከክተ ብላ ፈኩል ማሸከክተ፣ በተለይ በእርግጠኝነት መንጋቱን ካላወቅ ነብቷል አልነጋም እስካልክ ድረስ ዝም ብለህ ብላ። መብላት ማይቻለው መቼ ነው? መንጋቱን እርግጠኛ ከሆንክ። አልነጋም የሚል ግምት ውስጥ ላይ እስካለ ድረስ ብላ። መንጋቱን አረጋገጥክ ከታደርጋ አቁም። ሌላው እዚህ ጋር መነሳት ያለበት ነጥብ አዳን እየሰሙ መብላት የሚል። አዳኑ በሰዓቱ እንደሚል ካወቅ መብላት አይቻልም። የጎረስከውንም መጥፋት አለ፣ በያዝከውንም ማስቀመጥ አለብን። አዳኑ ለጥንቃቄ ቀደም እንደሚል ካወቅ ወይም የሰማኸው አዳን የሚዘናጋ መሆኑን ካወቅና የምትተማመንበት የራስህ መስጂድ በሰዓቱ አዳን የሚል ኢማን ያለው ዒልም ያለው ሙአዚን ከሆነ እሱን የጠበቅክ ከሆነ የምትበላው ችግር የለውም እንጂ የሱሁር ሰዓት ማብቃቱን እርግጠኛ ከመሆንህ ጋር ዝም ብለህ ብላ የሚል የለም። አንድ ሐዲስ አለ። አንዳችሁ እጁ ላይ ምግብ ይዞ መጠጥ ይዞ አዳን ቢል ጉዳዩን ሳይፈጽም አያስቀምጠው የሚል አለ። ይሄ በሁለት መልኩ መልስ ተሰጥቶበታል። አንደኛው ከማይሰራባቸው ሐዲሶች መሃል አንዱ። አንዳንድ ሐዲሶች አሉ ሐዲስ ሆነው ተነግረዋል፣ የሆነ ጊዜ በሆነ መልኩ ተሰርቶባቸዋል፣ ማይሰራባቸው። ምክንያቱም ቁርአን በግልጽ ምን ብሏል? ፈኩሉ ወሽረቡ ሐታ የተበየነ ለኩም الخيط الأبيض من الخيط الأسود። ይሄ ማለት አዳን እስክሰሙ ድረስ ብሉ ማለት። አዳን ሰማ የአብዱላህ ኢብኑ ኡሚ መክቱም ሐዲስ ላይ የቢላል ሐዲስ ላይ ተነግሯል። ቢላል ሌሊት ላይ ቀደም ብሎ ነው አዳን የሚለው። አብዱላህ ኢብኑ ኡሚ መክቱም አዳን እስኪል ድረስ ብሏል። አዳን እስኪል ድረስ ብሎ አዳን አለ አቆሙ ማለት። አንድ መልሱ ይሄ ነው። ከሌላ ሐዲስ ጋር ስለሚጋጭ ከቁርአን አንቀጽ ጋር ስለሚጋጭ ይሄ አይሰራበትም የሚባል። ሁለተኛው ምላሽ ሙአዚኑ ለጥንቃቄ ቀደም ብሎ አዳን እንደሚል ካወክ ነው በዚህ ሐዲስ መሰራው ተብሏል እንጂ በሰዓቱ አዳን እንደሚል ካወክ ማቆም ግዴታ ነው። ሌላውና የመጨረሻው ጾምና ሶላት ነው። ብዙ ሰዎች አይሰግዱም ይጾማሉ፣ ጭራሽ አይሰግዱም ይጾማሉ። ሁለትና አንድ ሶላት ይሰግዳሉ፣ ሌላውን አይሰግዱም ግን ይጾማሉ። ይጠቅማቸዋል ወይ? የተወሰኑ ሊቃውንት መጾም መልካም ስራ፣ አለመጾም ወንጀል ነው። ወንጀል እዚህ ጋር ሰርተሃል ተብሎ እዚህ ጋር ኸይር ስራ አትስራ አይባልም። እንደገና ደግሞ ተስፋ መስጠቱ መልካም ነው። ጭራሽ ሶላት ስለማይሰግድ ጾም ካልነው ይብስበታል አሉ። ነገር ግን ይሄ ብዙሃኑም አይቀበሉት፣ ማስረጃም አይደግፈው። ነብዩ ሰለላሁ ዐለይሂ ወሰለም ሶላትን የተወሰው ከፍሯል። የከፈረ ሰው መልካም ስራ አይጠቅመው። ስለዚህ በዙሪያችን ያሉ በአቅራቢያችን ያሉ የሚጾሙ የማይሰግዱ ሰዎችን አትልፋ አትርከም። ኢስላም ሙሉ የሆነ ዲን ነው። የተመቸህን መርጠህ የምታደርገው አይደለም። ሙስሊም ነህ ከሶላት ማነው ከጾም በፊት ሶላት ይመለከታል ወይ ጾም ደስ ስለሚልህ ነው ሰው ምን ለኛል ብለህ ነው የምታደርገው? የቂያም ቀን አይጠቅምህም መባል አለበት። ስለዚህ ትክክለኛው ያለ ሶላት ጾም አይጠቅምም። ይህ በእንዲህ እንዳለ ሌሎች ሶላት መተው ጾምን ዋጋ ያሳጣዋል እንደሚባለው ሁሉ ውሸት፣ ሐሜት፣ የተለያዩ ወንጀሎች የአይን ወንጀል፣ የምላስ ወንጀል፣ የጆሮ ወንጀል፣ የእጅ የእግር ወንጀል፣ የብልት ወንጀል ጾምን ያፈርሳል የሚሉ ዑለሞች አሉ። ምን ማለት ነው? የዋሸ ሰው ጾሙ ይፈርሳል። የሰውን ስም በመጥፎ ያነሳ ስጋውን የበላ ጾሙ ይፈርሳል። በአይኑ ቆሻሻ ነገር ያየ ሰው ጾሙ ይፈርሳል። በጆሮ ሐሜት የሰማ ዘፈን የሰማ ሰው ጾሙ ይፈርሳል ያሉ ዑለሞች አሉ። ይህ ከታቢዒዎችም ኢብኑ ሐዝም ሌሎችም የመረጡት የደገፉት ማስረጃ ሁሉ የደረደሩለት ጉዳይ ነው። በርካታ ፉቃሃዎች ጥቂት የማይባሉ ፉቃሃዎች ወንጀል ጾም ያፈርሳል። ስለዚህ ጾማችንን ከወንጀል እንጠብቅ፣ አላህን ልንፈራ ይገባናል። ታዲያ አላህ ተዓላ ተራዊሕና ተሐጁድ ጋር የተያዙ እጅግ በጣም ውስን ነጥቦች አሉ። ከአዳን በኋላ እነሱን እናይና የፈትዋውን ፈትዋ ያስፈልገኛል ያለ ሰው ከዙህር በኋላ 20 ደቂቃ 25 ደቂቃ ብናደርገው ይሻላል። ባለ ጉዳይ መንገደኛ መድር ያላቸው ሰዎች ሊኖሩ ስለሚችሉ ሶላት አንገፋም። አዳን ብሎ ስለ ተራዊሕና ተሐጁድ የተወሰኑ ነጥቦች እናነሳለን። የፈትዋውን ጥያቄ ሶላት በኋላ 20 ደቂቃ 30 ደቂቃ የሚፈልግ ሰው ቁጭ ብሎ ያለምታል።